አለ አምላክ ከዘላለም እስከ ዘላለም ዙፋን ነው። ጀምስና እነ ሙፋት ቴስታመንት ላይ የእንግሊዝኛው ትርጉም ላይ እንደዛ ነው የሚለው ጋድ ኢዝ ዩር ስሮን ኦፍ ፎርኤቨር ኤንድ ኤቨር ብሎ ነው ያስቀምጡ። እነ ባያንግተን ኤድጋርግ ምናምን የመሳሰሉ ትርጉሞች አምላክ የአንተ ዙፋን ነው ብሎ ነው ያስቀመጡት። እንደው ቢባል አምላክ ወይ ዙፋን ዘላለም ጸንቶ ይኖራል ቢባልም እንኳን አሁንም ችግር የለውም። ለምን እዛው ላይ እግዚአብሔር አምላክ በደስታ ዘይት ቀባ ይላል። ለአምላክ አምላክ አለው እንዴ ስንል አዎ አለው። ሙሴ አምላክ ሆኖ ግን አምላክ አለው። ያ ማለት አምላክ ሌላ ነው? አዎ ያ ማለቶች ሁሉ አምላክ አለ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም አለ አማልክት የተባሉት በሰማይም በምድርም ቢኖሩ አለ። በሰማይ እነማን አሉ አማልክት የተባሉ? መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይ መላእክት አማልክት ተብለዋል። በምድር የተባሉት ሲባል ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 እና 35 ላይ እኔ አማልክት ናቸው አልኩ ተብሎ ተጽፏል አለ። የአምላክ ቃል የመጣላቸው አማልክት ናቸው አለ ኢየሱስ ሲናገር። ስለዚህ በሰማይ መላእክቶች አማልክት ከተባሉ፣ በምድር ደግሞ ነቢያት አምላክ ከተባሉ፣ ኢየሱስ ማርቆስ 6:4 ላይ ነቢይ እንደሆነ ከተነገረ፣ ስለዚህ አምላክ ነው ኢየሱስ። አዎ እውነት ነው። ሙሴም ዘጸአት 7:1 ላይ አምላክ ተብሏል። ነገር ግን የአማልክት አምላክ ምን አለ? ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን አለ። የአማልክቱ ሁሉ አምላክ አንድ አምላክ ከኔ በቀር ሌላ አምላክ የለም የሚለው አንድ አምላክ አብ ነው እንደ ባይብል ከሆነ። በተረፈ ኢየሱስም አምላክ ነው። ነገር ግን ለአምላክ አምላክ አለው። ዕብራውያን 1:8 ላይ አምላክ ሆይ ካለ በኋላ ምን አለ? እግዚአብሔር አምላክህ በደስታ ዘይት ቀባ። ማንን ነው የቀባው? ያ ሰማይና ምድር በመካከላቸው ያለው የፈጠረው የዓለማቱ ጌታ አምላክን ነው አምላክ የሚቀባው እንዴ? አይደለም። የተቀባው ሰው ነው። ስለዚህ ያ ሰው የተቀባው ሰው ምንድን ነው? አምላክ ተብሏል። ምን አለው ደግሞ? አምላክ አለው። እግዚአብሔር አምላክህ በደስታ ዘይት ቀባ አለ። ኤፌሶን ምዕራፍ 1 ቁጥር 3 ላይ በሰማይ ስፍራ የባረከን የጌታችን የክርስቶስ አባትና አምላክ ይባረክ አለ። ኤፌሶን ምዕራፍ 1 ቁጥር 14 ላይ ይመስለኛል 17 ላይ ምንድን ነው የሚለው? የጌታችን አምላክ የመገለጥን ሚስጥር ሊሰጣችሁ ለምናለሁ አለ። የጌታችን አምላክ ጌታችን አምላክ አለው። ማን ነው ጌታችን? ጌታ አምላክ ሲኖረው አስባችሁታል? ጌታ አምላክ ሲኖረው ማለት ነው። ራዕይ 19:4 ላይ ደግሞ ኢየሱስ ሰማይ ላይ ከሄደ በኋላ አምላካችን ምስጋና ለአምላካችን አቅርቡ ይላል። ለምናችን? ለአምላካችን። እስቲ አምላካችን ብላችሁ ጻፉልኝ። አምላካችን ለአምላካችን ምስጋና ለአምላካችን አቅርቡ ይላል ራዕይ 19:4 ላይ። ምስጋና ከዙፋኑ መካከል የበጉ ድምፅ ማለት የክርስቶስ ድምፅ ለአምላካችን አቅርቡ ይላል። ምስጋና ለአምላካችን አቅርበዋል። አምላካችን የሚለው ማንን ነው? ሰማይ ላይ ከሄደ በኋላ ራዕይ 3:2 ላይ አምላክ የሚለው ማንን ነው? ሰማይ ላይ ከሄደ በኋላ። ምድር ላይ ያለሽ ምናልባት ራሱን ዝቅ ስላደረገ ነው። ወደ ክብሩ ተመልሷል ብላችሁ ታምናላችሁ። ሰማይ ላይ ሄዶ አብን አምላክ ይላል። አሁንም ራዕይ 3:2፣ ራዕይ 3:11፣ ራዕይ 19:4 ላይ ለአምላካችን የሚበቀልበትን ቀን እናገር ዘንድ ልኮኛል አለ። ኢሳይያስ ምዕራፍ 61 ቁጥር 1 ላይ አምላካችን የሚበቀልበትን ቀን እናገር ዘንድ ልኮኛል አለ። አምላካችን ኢየሱስ አምላካችን ይላል። አምላካችን እያለ ይናገራል። ስለዚህ አምላካችን ብሎ የሚያመልከው አምላክ አንድ አምላክ አለ። ስለሱ ነው የሚያወራው። ዕብራውያን 1:8 በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችያለሽ። እሺ አመሰግናለሁኝ። በጣም የገረመኝ መቴ ከኢየሱስ ይላል የሚለውን አስተውየዋለሁኝ። ግን ሰለሞን በተደረገበት ከሆነ አምላክ የተባለው በጣም ያስገረመኝ። አመሰግናለሁ። በቃ ቀጥሉ። እሺ በቂ መልስ ነው የሰጠኸኝ። እሺ ቴንክ ዩ። ጓል መቀሌ እንዴት ነሽ? እንዴት ናችሁ? ሀይ ሰላም ነው? ኢትስ ላውድ ጮት አለ እኔ ጋር። እግዚአብሔር ይመስገን ደህና ነኝ። እኔ እንኳን ትንሽ የሆነች እዚህኛው መጽሐፍ ነው መሰለኝ። አንዴ ይቅርታ። ኦኬ ላውጣትና ትንሽ ምልክት አድርጌበታለሁ። ላንብበውና ትንሽ እንትናት ከዛ እንትን ልቀጥል። ቀጥይ። ታንክ ዩ።
አይሻ ነቢያችን በ6 ዓመቷ አጭተዋት በ9 ዓመቷ ጎጆ እንደቀለሱ የታወቀ ነው ብሎ በ4 ነጥብ ይዘጋና ነገር ግን እሷ ከመወለዷ በፊት የነበረን ነገር ትዘግብልናለች ብሎ ይዘጋዋል። በጊዜ እሷ እንዳለችን የሚታወቅ ነው። አንድ ሰሃባ ለእሷ መጥቶ እንደነገራት ይታወቃል። ማን እንደሆነ ግን አልነገረችንም። የዚህ ጊዜ መርሰሉ ሰሃባ ይሆናል። እዚህ ጋር አምሎስት ምንም አልገባኝም። ይሄ የማ መጽሐፍ ነው እንትናችሁ? አንዱ ከድብቅ ብዥታዎች። ኦኬ፣ አላነበብኩትም እኔ። ባለቤት ስላለው ባለቤቱን ጠይቂ። ኦኬ። ታፕ ኮፒ ሊንክ አድርጉ። እሱ ራሱ እንደ ከቡና ከመጋበዝ አይተናነስም እና ሸር አድርጉ ለሰዎች። ኡስታዝ አንተ በትልቁ እሺ፣ ችግር የለውም። ሁን ይቅርታ ልጠይቅ፣ አንድ ላስት ኮሽን ነበረኝ። ይቅርታ ረስቼው ነበር። ትችላለሽ። ኦኬ፣ እንዴት ነው አሁን ለምሳሌ እኔ አንዳንድ መጽሐፎችን አነባለሁ እንዲሁ መጽሐፍ ስለምወድ በተፈጥሮ ማለት ነው። ግን አፍኖ ፌዝ እንዴት ነው ፌዝ ያጣሁትን ፌዝ መልሼ የማገኘው? ሀው ካን አይ ጌት ዳት ባክ በፈጣሪ ፌዝ እምነት ያው ብዙ ጊዜ የሚቀመጠው ልብ ላይ ነው። እውቀት አይምሮ ላይ ነው የሚቀመጠው። ገባሽ? ያወቅሽውን ነገር ስታምኚው እምነት ይሆንሻል። ወደ ልብ ማስገባት ነው። እንደዚህ በኢስላም ፉአድ፣ ቀልብ፣ አቅል፣ ነፍስ፣ ሩህ የሚባሉ ነገሮች እና ደሚር የሚባል ነገር አለ። ታውቂያቸዋለሽ? ብዙ ሙስሊሞች አያውቁም ይሄንን ራሱ ልዩነታቸው ማለት ነው። ታውቂያቸዋለሽ? እንደሱን ሲባል ሰማ ቀልብ የሚባል አለ፣ ፉአድ የሚባል አለ፣ አቅል አለ፣ ደሚር የሚባል አለ፣ ነፍስ አለ፣ ሩህ የሚባል ነገር አለ። እነሱን አንዳንድ ነገሮች በትንሹ ልንገርሽ ማለት ነው። ቀልብ ማለት ይሄ እንትን ነው፣ የኢማን መቀመጫ ነው። ራሱ መቀመጫው ቀልብ ማለት ልብ ነው። በአማርኛ ልብ የምንለው ማለት ለበ ማለት ይሄ ማስቀመጫው ነው። የኢማን ማስቀመጫ ነው። ያላ ራሱ አላህ ራሱ ንግስናው ምልክት ነው። ራሱ ያ ቀልብ የሚባለው ትልቅ ነገር ነው። ቀልብ ረሱል ሰለላሁ ዐለይሂ ወሰለም የአንድ ሰው ቀልብ ከሚሰበር ከአባ ያላ ቤት ቢሰበር ይሻላል ብለዋል በሐዲስ ላይ። ቀልብ በጣም ከባድ ነገር ነው። ቀልብ የሚባለው ሀርት የምንለው ማለት ነው። ከዛ ደግሞ ፉአድ የሚባል አለ። ፉአድ አሁንም ልብ ነው፣ ግን ኮኔክት የምታደርጊበት በማይንድ እና በአይምሮ እና በልብ መካከል ሆኖ ኮኔክት የሚያደርገው ነው። እሱ ምን ይባላል? ፉአድ ይባላል። አሁንም ልብ ነው እሱ በአማርኛ ልብ ተብሎ ወይም ደግሞ ሀርት ተብሎ ነው የሚተረጎመው። ሁለተኛው ማለት። ሶስተኛው አቅል የሚባል ነገር አለ። አቅል ማለት ሜታኮግኒሽን የሚባለው ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን እና ሚሞሪ ኢነር ፋይቭ ሴንስ ያለበት ማለት ነው። ማይንድ ምንድነው በአማርኛ? አእምሮ ምንድነው ማለት ነው። አእምሮ የሚባል ነገር አለ። አእምሮ ውስጥ ጌን የሚያደርገው ምንድን ነው? እውቀት ብቻ ነው ጌን የሚያደርገው። ልክ አንቺ አካልሽ መጀመሪያ ስፖትላይት ነበረች አይደለ? የሆነች ስፖትላይት ነበረች። ከዛ ኤተር ሆነ። ከኤተር ኤሌክትሮን፣ ፕሮቶንና ኒውትሮን፣ ከዛ አተም፣ ከዛ ሞለኪውል፣ ሴል፣ ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም ያለች አሁን ጓል መቀሌ የምትባለው አካል ዴቨሎፕ ያደረገችው በምግብ ነው። ምግብ ያስፈልጋታል። ልክ አይምሮም የሆነች ስፖትላይት ናት መጀመሪያ ስትፈጠር። ከዛ እሱ በእውቀት እየተገበየ እያደገ ኢማጂኔሽን፣ ሜቶታል፣ ኮምፓሬሽን እነዚህ በአምስቱ የስሜት ሕዋሳት ውስጥ ያሉ ስሜት ሕዋሳት በዛ እያደገ ይመጣል። እሱ ምን ይባላል? ማይንድ ይባላል፣ አቅል ይባላል ማለት ነው። ሩህ የሚባለው ነገር ደግሞ መንፈስ ማለት ነው። የአንቺ መንፈስ ውስጥ ያለው መንፈስ እውቀቱ ብዙ የሌለን ግን ብዙ ነገሮችን ያቀፈ እነ ፉአድን ያቀፈ ነው። አቅልን ያቀፈ ነው። እንደገና ደግሞ ቀልብ የሚባለውን ያቀፈ ነው። ነፍስ የሚባለው ደግሞ ሁለቱንም ሊያመለክት ይችላል። አንዳንዴ እንደ ሩህ ሆኖ ይመጣል፣ አንዳንዴ ደግሞ እንደ አካል ሆኖ ይመጣል ማለት ነው። ከዛ ደግሞ ዶሚር የሚባል ደግሞ አለ። ዶሚር ማለት ደግሞ ህሊና የምንለው ኮንሽስ። ከዛ ህሊና ራሱ 3 አይነት ክፍል አለ። እሱም ያለው ሩህ ጋር ነው ራሱ ያለው። 3 አይነት ህሊና አለ ራሱ። ሱፐር ኮንሽስ አለ፣ ሬጉላር ኮንሽስ አለ፣ እንደገና ደግሞ ሰብ ኮንሽስ የሚባሉ አሉ። ምን ማለት ናቸው ሲባል ወደ አማርኛ ሰብ ኮንሽስ የምንለው ነገር አንድ ነገር አውቀ ነው ግን ማስታወስ ማንችለው ነገር ነው። አንቺ ህፃን ሆነሽ ይርሰጅ ከዚህ ምናምን ብለው አባሮሽ ከዛ እሱን የሚመስሉ ሰዎች ስታይ ትጠያለሽ። ለምን እንደምትጠይ ግን አታውቂም። ልጅ ሆኖ እንትን ብሎሻል ስለማታስታውሹ ነው። ማስታወስ ማችያቸው ነገሮች ናቸው። አንድ ሰው ደግሞ ዝም ብለሽ የምትወጂው ሰው ሊኖር ይችላል። ስታዩ ልጅ ሆነሽ ወይ ከረሜላ ገዝቶልሽ ምናምን ነገር ሊሆን ይችላል። እሱ ምን ይባላል? ሰብኮንሽስ ይባላል ማለት ነው። አላህ ሚስጥሮች የሚገለጡበትን ቀን አስታውሳለን። ለዛ ነው አሁን ሂፕኖቲዝም የሚባል ሳይንስ መጥቶ
በመንቃትና በእንቅልፍ መካከል ባለው እጅሽን ይይዝና ያስለፈልፍሻል። ህፃን ሆነሽ ምን እንዳደረግሽ እንትን የምትለፈልፊበት ሁላ አለ። እሱ ሂፕኖቲዝም የሚባል ሳይንስ መጥቷል ማለት ነው። አሁን እሱ ሰብኮንሽስ ይባላል። ሬጉላር ኮንሽስ የሚባለው ደግሞ አንቺ በቀጥታ በአምስቱም የስሜት ሕዋሳት የምታስገቢው እውቀት ሆኖ የምታውቂያቸው ኖርማል አሁን ኮንሽስ ሆነች የምታውቂያቸው ናቸው። ሬጉላር መደበኛ ህሊና የሚባለው። ከዛ ሱፐር ኮንሽስ የሚባል አለ፣ ላይ ህሊና የሚባል አለ። እሱ ደግሞ ሁለት ነገር ያክፋል ማለት ነው። ለነቢያትና ለወልዮች ነው የሚሰጠው ያ ነገር ማለት ነው። ሱፐር ኮንሽስ የሚባለው ነገር የሚጠቀሙበት እነሱ ናቸው። በምንድነው? ወሂ ይመጣላቸዋል። ወሂ ማለት ዲቫይን ሬቪሌሽን ማለት ነው። ግልጠተ መለኮት ይመጣላቸው ለነቢያት። ለእነሱ የሚሰጣቸው ተአምር ሙጂዛ ይባላል ለነቢያቶች ማለት ነው። ከዛ ደግሞ ወልይ ይባላል። የአላህ ወዳጆች አሉ። የአላህ ወዳጆች ወደ አላህ የቀረቡ የአላህ ወዳጆች አሉ፣ ወልይ አውሊያ የሚባሉት ማለት። ለእነሱ ደግሞ የሚመጣው ደግሞ ምንድነው? ተአምር ይመጣላቸዋል። የሚመጣላቸው ተአምር ከራማ ይባላል። ከራማ ማለት ትርጉሙ ቸርነት ማለት ነው። ትርጉሙ ከራማ ወይም ደግሞ ኢክራም እንለው ማለት ነው። አላህ ከሪም ነው ስትል አላህ ቸር ነው ማለት ነው። ኢክራም ደግሞ ይሰጣል፣ እሱ ቸርነትን ይሰጣል ማለት ነው። ለነሱ የነሱ ሙጂዛ ከራማ ነው። ከዛ በኋላ ምን ይሰጣቸዋል? ለነሱ ወሂ አይደለም ራሱ ኢልሃም ነው የሚያገኙት፣ እውቀት ይሰጣቸዋል አለ። እና እንደዚህ አይነት ትምህርት ነው ያለው። ሰፋ ያለ ነገር አለው ራሱ ማለት ነው። እና አንቺ አሁን ከምትጠቀሚበት አብዛኛው ከአቅል ጋር የተያያዘ ነገር ነው። አይምሮ ነው እየተጠቀምሽ ያለሽው። አይምሮ ውስጥ ያሉ ነገሮች ደግሞ ያለፈ ነገር ደግሞ ሲሆን ወደ አብስትራክት የሆነው ማንነት ስትመጪ ደግሞ እምነት ይሆንሻል ማለት ነው። እምነቱ ደግሞ የሚያድገው ደግሞ በእውቀት ነው። እውቀቱ ራሱ ያሳድገዋል እምነትን፣ ኢማን የምንለውም ማለት ነው። ይህን ይመስላል። እሺ፣ አመሰግናለሁ። ኦኬ ሀብቴ ሀብቴ ወይ ምንድን ነው ሚውት አድርገው ቁጭ ያልከው? አይ እያስረዳ ስለሆነ እኮ ልስማ ብዬ ነው። ማለት እንትን ካሉ በኋላ ልጅ ከጨረስኩ በኋላ አወራለሁ ብዬ። ጫጫታ ውስጥ ነው ያለው። ልጅ እያለቀሰብህ ነው። ልጅን አባብል። አዎ አይ መንገድ ላይ ስለነበርኩ ነው እኮ። ጫጫታ ውስጥ ነው ያለው። እዚህ ቤት 3 ህጎች አሉ። አንደኛው ጫጫታ ውስጥ ሆኖ ሰው መግባት ላይ አይፈቀድለትም። ሁለተኛ ሰዎች ሲያወሩ መሀል ላይ መግባት አይፈቀድም። ሶስተኛ ከታች ሆኖ መሳደብ አይፈቀድም። 3 ነገሮች አሉት። ስለዚህ ጫጫታ ውስጥ ነው ያለው። ሲመችህ ሲስተካከልልህ ትመጣለህ ማለት ነው ኢንሻአላህ። እሺ ችግር የለውም። ኦኬ ኡስታዝ ቲም የምትባል ልጅ አለች፣ አስገቧት። ቦታ ከሌለን ይወርድላታለሁ አለ። ችግር የለውም። እንትና ጓል መቀሌ ወረደች። እኔማ እንትና መሀሪ አስገቧት። ማስገባት ትችላለህ እኮ ጃቢሮ። የሆነ ሳለ አድሚኖች በጣም ሲረብሹ እንዳለ ሞዴሬት ምንድነው አድሚንነት ሲነሳ አብሮ ተነሳ መሰለኝ። አንተም እንጂ አድሚን ነበርክ በፊትም። ገስት ላይ የለችም ኡስታዝ፣ ቅድም ልካ ነበር። ኦኬ ዶሚር ሲባል ህሊና ማለት ነው ትርጉሙ። ግን በሌላ በኩል ዶሚር ማለት እንትንም ነው አይደል? ተውላጠ ስምም ነው። ተውላጠ ስም ማለት ነው በአረብኛ እንዳትሳሳቱ። ቲ ካለሽ አንድ ጊዜ ገስት ላክልኝ። እሺ ቲ አንዳንድ ካሳየች እኔ ማስገባት እችላለሁ እኔ ራሴ
ኦኬ ጥሩ እሺ እስከዛ ድረስ ማውራት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ አለም ሊዱ ሰላም ብያለሁ። አዳዲስ የገባችሁ ያላገኘኋችሁ ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሁላችሁም አሰላም አለይኩም ስለተጻፍኩ ነው። እንዴት ናችሁ? ደህና ናችሁ? ሁሉ መልካም? አልሐምዱሊላህ ሰላም ነን። አንቺ ደህና ነሽ? እኔ ክብርና ምስጋና ይገባል ዓለማቱ ጌታ በጣም ደህና ነኝ። ሰላም እንዴት ናችሁ? ደህና ናችሁ? ሰላም ሊዱ። እሺ ልጠይቅ? ጠይቂ። ተፋጥቂኝ ነው። አላህ ቁርአንን ብቻ ነው አይደል ያወረደው? ማለት ከቁርአን ውጪ ያሉ መጽሐፎች ላይክ የአምላክ ቃል አይደሉም ብሎ ነግሯቸዋል አይደል? እንዴት? ከቁርአን ውጪ ያሉ መጽሐፍቶችን ማለት እንዳትቀበሉ ላይክ ባይብል የሚሆን ምንም እንዳትቀበሉ ብሎ ነግሯቸዋል ቁርአን ላይ አይደል? አላህ ያወረደው ቁርአንን ብቻ አይደለም ተውራትንም እንጂልንም ዘቡሩንም በወቅቱ አወርዷቸዋል። ግን ያው በሰዎች እጅ ስለገባበትና ስለተበረዘ ነው። ግን ኦሪጂናሊ ወርደው እንደነበረ እመኑ ብሎናል። አሁን አንዳንድ ሰዎች ምን ያነሳሉ? ታዲያ የተበረዙ ከሆኑ እመኑ ማለቱ ለምን አስፈለገ ነው? አንድ ነገር ካለፈም በኋላ እኮ እመኑ ይባላል። ለምሳሌ በኢብራሂም እመኑ ይላል አላህ። ግን በኢብራሂም እመኑ ሲል በነቢያት እመኑ ሲለን ነቢያቶቹ ኦልሬዲ እንትናቸውም ዘመነ መግቦታቸውም ዲስፔንሴሽናቸውም አልቋል። ራሱ አሁን ለምሳሌ በነቢያት እመኑ ሲል በኑህ አለይሂ ሰላም ነብይ መሆኑን ከነገረ በኋላ በኑህ አለይሂ ሰላም እናምናለን፣ ነብይ እንደነበረ እናምናለን፣ ኢብራሂም ነብይ እንደነበረ እናምናለን። ግን አልፏል። በኤግዚስት አያደርጉም። አሁን በህይወት ብቻ ሳይሆን የማይሆኑት የነሱ ዲስፔንሴሽን ወይም ዘመነ መግቦት አብቅቷል። ራሱ በሌላኛው ሲመጣ ማለት ነው። ለምሳሌ ኑህ አለይሂ ሰላም እያለ ኢብራሂም ሲመጣ በቃ የሱ ኢብራሂም ደግሞ እንትን ሲል ደግሞ ሙሳ አለይሂ ሰላም ሲመጣ እንዲህ ያለ እንትን አለ ራሱ ማለት ነው። ረሱሎቹ ሲመጡ አንደኛውን እየተካ መጥቷል ማለት ነው። ግን እንደዛ ሆኖ እመኑ ሲለን በቁርአን ኦልሞስት የኢማን ክፍል ስለሆነ ነው። በመጽሐፍቱ እመኑ ሲለን እንደዛ ነው። ገይብ ስለሆነ ነው። ገይብ በሆኑ ነገሮች ማመን ስላለብን ነው። የሩቅ ነገር ሚስጥሮች በሆኑ ነገሮች ማመን ስላለብን ነው። እና ከዛ አንጻር የወረደው ቁርአን ብቻ አይደለም። እመኑ ያለው አላህ እንትን ነው። እመኑ ማለትና ተከተሉ ማለት ወይም ደግሞ ማለት ይለያያል። እመኑ የተባለው ጥንት የነበሩትን አላህ አውርዶ በወረደው እመኑ ነው የሚለው ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ እንደዛ ነው። እናንተ ያመናችሁ ወይ በመልእክተኛው ላይ በወረደው ቁርአንና ከሱ በፊት በነበረው በወረደው እመኑ ነው የሚለው። በወረደው ስለዚህ በወረደው ነው የምናምነው። የወረደውን ወርዶ እንደነበረ እናምናለን። በተረፈ ተውራት፣ ኢንጂል፣ ዘቡር የሚባሉት መጽሐፎች በስም የተጠቀሱ በቁርአን ውስጥ 3ቱ ናቸው ማለት ነው። ከቁርአን ውጪ በቁርአን ውስጥ የተጠቀሱ 3 መጽሐፍቶች ተጠቅሰዋል። በተረፈ ብዙ መጽሐፍቶች አውርዶ እንደነበረ አላህ በሱረቱ ሐዲድ ምዕራፍ 57 ቁጥር 25 ላይ ይነግረናል ማለት ነው። በመጽሐፍት ላክናቸው ነው የሚለው። ወደ እነሱ መጽሐፍትን አወረድን ነው የሚለው ወደ መልእክተኞቹ ማለት ነው። እና መልእክተኞቹ መጽሐፍ ወርዶላቸዋል። ያ መጽሐፍ ግን ከጊዜ በኋላ ያው በተለያየ ከቋንቋ ወደ ቋንቋ ሲመጣ፣ ከሀሳብ ወደ ሀሳብ ሲመጣ፣ ሰዎችም እናብራራለን ምናምን ብለው ሲሉ ያው የሰው እጅ ገብቶበታል ማለት ነው። ያንን ቁርአን ይናገራል የሰው እጅ እንደገባበት። ኦኬ እሺ። አሁን የበፊቶቹ መጽሐፍ ሳይሆን የኔ ጥያቄ ሐዲስንና ተፍሲርን ምናምን ለምን ትቀበላላችሁ? አላህ ቁርአንን ብቻ ካወረደው ሌሎቹም ማብራሪያዎች የአላህን ቃል እኔ የአምላክን ቃል ማንም ማብራራት አለበት ብዬ አላስብም። እና ለምንድን ነው የምትቀበሉት? እነሱ እንድትቀበሉ አላህ አዟችኋል ወይ? አዎ አይ ስለ ሐዲስ መጀመሪያ ልንገርሽና ስለ ተፍሲር እነግርሻለሁ። ሐዲስ ራሱ እኛ የወረደ ነው ብለን ነው የምናምነው። በሱረቱ ኒሳ ምዕራፍ 4 ቁጥር 113 ላይ እንደዛ ነው። አላህ በአንተ ላይ መጽሐፍንና ጥበብን አወረደ ይላል። ምንና ምንን? መጽሐፍና መጽሐፍ የተባለው ቁርአን ነው። ጥበብ የተባለው ሂክማ የተባለው ደግሞ አልሐዲስ ነው። ሐዲስ ነው ለረሱል ሰለላሁ ዐለይሂ ወሰለም የወረደላቸው ነው። በሱረቱ ነጅም ምዕራፍ 53 ቁጥር 4 ላይ እንደዛ ንግግሩ የሚወርድ ራእይ እንጂ ሌላ አይደለምና። ምንድነው ታዲያ ቁርአንና ሐዲስ ልዩነታቸው ከተባለ ልዩነታቸው ቁርአን የአምላካችን ያላህ ንግግር ነው። ቃሉም መልእክቱም ያላህ ነው። ሐዲስ ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። ነገር ግን ሐሳቡና መልእክቱ ያላህ ነው።
ቁርአን ላይ የነበረውን ነገር ልክ እንደ ማስተር ፕላን ማለት ነው። ማስተር ፕላን አንቺ ቤት ስታሰሪ ማስተር ፕላን አለሽ፣ ቤቱ የሚሰራበት ጋይድ የሚደረግበት ነገር። ግን ማስተር ፕላኑ ላይ ያለው ዝርዝሩ ያለው ስፔሲፊኬሽን የሚባል ነገር አለ። ስንት ሲሚንቶ ያስፈልጋል፣ ስንት ብረት ያስፈልጋል፣ ስንት አሸዋ ያስፈልጋል፣ ምን ያስፈልጋል የሚለውን ሌበር ኮስት እና ማቴሪያል ኮስት ስንት ነው የሚለውን ነገር ዝርዝሩ የምታገኘው ስፔሲፊኬሽን ላይ ነው ማለት ነው። አላህ ሁለቱንም ነው ለረሱል ሰለላሁ ዐለይሂ ወሰለም ያመጣው፣ መጽሐፍንና ጥበብን አለ። መጽሐፍ የተባለው ቁርአን ነው፣ ማስተር ፕላኑ ነው። ጥበብ የተባለው ደግሞ ስፔሲፊኬሽን የሚባለው ነገር ነው ማለት ነው። ከዚህ አንጻር ስለ ሐዲስ ያለን ምልከታ እንደዛ ነው። ቁርአን አምላካችን አላህ እንደሚጠብቀው ቃል የገባለት መጽሐፍ ነው። ሐዲስን ግን ለመጠበቅ ቃል አልገባም በቁርአን ውስጥ። ሶስተኛ ደግሞ ምንድነው? ቁርአን የአምላካችን የአላህ ንግግር ሆኖ እንትኑን ያንን በመቅራትሽ አጅር አለው፣ ኢባዳ የሚፈጸምበት ነው በመቅራቱ። እያንዳንዱ ሐርፎች ሐሰናት አሉት፣ 10 ሐሰናት አሉት፣ አጅር አለው። ሐዲስ ግን ውስጥ ያለውን መልእክት በመረዳትሽ አጅር ልታገኝ ትችያለሽ እንጂ እያንዳንዱ ፊደል በማንበብሽና በመቅራትሽ አጅር አታገኝበትም። ቁርአን የአምላካችን የአላህ ንግግር ሲሆን ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ተአምር ነው። ሐዲስ ግን ተአምር ተደርጎ አይደለም የተሰጣቸው፣ ማብራሪያ ተደርጎ ነው የተሰጣቸው ማለት ነው። ሐዲስ አላህ እንደሚጠበቀው ቃል ስላልገባለት ሐዲስ ሰዎች መሀል ላይ ገብተው ሙናፊቃኖች የተወሰነ እጃቸው ስላለበት ጥናት ተጠንቶ በደንብ በስነ ስርዓት ኢልሙ ሪጃል የሚባል ባዮግራፊ ቫሉዌሽን የሚባል ነገር ተደርጎ የተለያየ ክፍል አለው። ራሱ ضعيف የሚባል ክፍል አለው፣ ሐሰን አለ፣ መውዱ የሚባል አለ፣ እንደገና ደግሞ ሰሂህ የሚባል አለ። የተለያየ ወደ ተለያየ ነገር ይከፈላል፣ ይጠናል። ራሱ ከየት ነው የመጣው መስመሩ ተብሎ ማለት ነው የሰው እጁ ስለሚገባበት። ቁርአን ግን ሲመጣ በሙተዋቲር ነው የመጣው። በሙተዋቲር ማለት በጀማ ነው 14 ትውልድ እየመጣ እየታፈዘ እንትን ያለ አላህ በልብ ውስጥ እንደሚያሳፍዘው ቃል ገብቶለታል ማለት ነው። እና ቁርአንና ሐዲስ ያላቸው ልዩነት ከብዙ በጥቂቱ በአንድ አረፍተ ነገር ይህንን ይመስላል ማለት ነው። ሐዲስ ላይ ያለውን ከጨረሽ ወደ ሌላ ነገር ወደ ተፍሲር መሄድ እንችላለን። ኦኬ እሺ። ስለዚህ ግዴታ ተፍሲርን መቀበል አለብን ማለት ነው። ቆይ መጀመሪያ ስለ ሐዲስ ነው እያወራን ያለ ነው እየተግባባን። ሐዲስን መቀበል አለብን ማለት ነው ግዴታ። ሶሪ። አዎ እንደዛ ነው። ሐዲስን መቀበል አለብን ራሱ ይህንን ነው የሚናገረው። ይህንን ከጨረሽ ወደ ተፍሲር መሄድ እንችላለን። ተፍሲር ደግሞ ማብራሪያ ነው። ሲምፕሊ በዛ ነገር ላይ ያጠኑ ሰዎች ተፍሲርን ያጠኑ። ተፍሲር ማለት ስነ አፈታት ጥናት ማለት ነው። ሄርሜቲክስ ምንለው ማለት ነው። ቁርአን የተጻፈበትን ቋንቋ የወረደበትን ሰዋሰው አውዱን ኮንቴክስቹዋል፣ ቴክስቹዋል፣ ግራማቲካሊ፣ ሊንጉስቲካል አፕሮች ተጠቅመው አጥንተው ያጠኑትን ነገር ኮሜንት ያደርጋሉ፣ ያብራራሉ። ያንን ደግሞ በሱረቱ ኒሳ ምዕራፍ 4 ቁጥር 83 ላይ አላህም ነግሮናል ራሱ። ወደ መልእክተኛውና ከሱ በኋላ ወደ ትእዛዝ ባለቤቶች ወደ አዋቂዎቹ በመለሱት ኖሮ እነዚያ ከእርሱ በነገር ሁሉ የሚያውጠጡትን ባወቁት ነበር ነው የሚለው። ስለዚህ ምንድነው ወደ ምንድነው የሚመለሱት? ወደ ትእዛዝ ባለቤቶች ወደ አዋቂዎቹ ብሎ ነው የሚያስቀምጠው። መልእክተኛውንና ከእርሱም ወደ ትእዛዝ ባለቤቶች ወደ አዋቂዎቹ በመለሱት ኖሮ ይላል። ለምን? አዋቂዎቹ በዛ ዙሪያ ላይ ጥናት ያጠኑ ሰዎች ናቸው ማለት ነው። በዛ ዙሪያ ላይ ያጠኑ ሰዎች ሲመልሱት ቁርአንን አንደርስታንድ ማድረግ ይችላሉ። ሞር ሊንጉስቲካል አፕሮች ቋንቋውን መሰረት ያደረገ፣ ግራመሩን መሰረት ያደረገ፣ አውዱን መሰረት ሲያቅ የሚባል ነገር አለ። ያንን ነገር መሰረት አድርገው ማብራሪያ ይሰጣሉ ማለት ነው። ሲምፕሊ ተፍሲር ማለት ማብራሪያ ማለት ነው። ሙፈሲር ማለት ደግሞ ኮሜንታተር ማለት ነው፣ አብራሪ ማለት ነው። ለምሳሌ አሁን እኔ እዚህ ጋር ሳወራ ከስር ምን ይሰጣሉ አይተሻል? ሊዱ ምን እየሰጡ ነው? ልጆች ምን እየሰጡ ነው? ሊዱ ማለት ምን እየጻፉ ነው? ምንድነው የሚጽፉት? የሚጽፉት ነገር ምንድነው? ከስር ያለው ኮሜንት ነው። ኮሜንት ነው። በቃ ኮሜንት ማለት ማብራሪያ ማለት ነው። እየሰጡ ነው ያሉት። ወይ እንዲህ መሆን አለበት እንዲህ መሆን አለበት፣ ግን አልተፈቀደላቸውም። እነሱ አልተፈቀደላቸው። የራሳቸው ነው። ትክክልም ሊሆኑ ላይሆኑም ይችላሉ። ይሄኛው ግን ጥናት ላይ የተመሰረተ ነው። ጥናት ላይ መሰረተው እንትን ነው። በዘመናችንም ሙፈሲሮች ሊኖሩ ይችላሉ ራሱ ማለት ነው። አንቺ መሆን ኢንሻአላህ ሰልመሽ ምን ብለሽ በጣም ጎበዝ ከሆንሽ እናንተን ካልሽ የእውቀት ባለቤቶች ከሆኑ ደግሞ እንደዛ ነው። አላህ በቁርአን ውስጥም በሱረቱ ሷድ ምዕራፍ 38 ላይ እንደዛ ነው። ይህ ቡሩክ መጽሐፍ ወደ እናንተ ያወረድነው የአእምሮ ባለቤቶች እንዲገሰጹበትና እንዲያስተነትኑት አወረድነው ነው የሚለው። የአእምሮ ባለቤቶች እንዲያስተነትኑት አወረድነው ነው የሚለው። እዚህ የአእምሮ ባለቤቶች እንዲያስተነትኑት ይላል። ማስተንተን እንዲችሉ፣ ከዛ በኋላ ማስተንተን ከቻሉ ከዛ ወደ መተንተኑ ደግሞ መግባት አያቅታቸው። ጥናት ይፈልጋል ማለት ነው። የአእምሮ ባለቤቶች እያለ አንቀጾችን ምን እንዲሉ እንዲያስተነትኑ ይላል።
ከዛ አንጻር ማብራሪያው ሞር አንደርስታንድ ዲፕ የሆነ አንደርስታንዲንግ ይኖርሻል ማለት ነው። ዲፕ የሆነ አንደርስታንዲንግ ይኖርሻል ማለት ነው። የተበለጠ እውቀት ይኖርሻል ማለት ነው። ግን ተፍሲር አልተቀበልሽም ተብሎ ከእስልምና የሚያስወጣሽ ነገር አይኖርም። አንድ ሰው ተፍሲር አልተቀበለም፣ ምክንያቱም ሙፈሲሮቹ ራሳቸው ሁለት አይነት አፈሳሰር ሊፈስሩ ይችላሉ። ከእውቀት አንጻር አንዳንዴ እንዲህ አይነት ነገር ልታገኝ ትችላለሽ። ሞር ኢፌክቲቭ ነው የሚለውን ነገር አንቺ ልትቀበይ ትችላለሽ ማለት ነው። አሁን ለምሳሌ መዛሀብ የሚባል ነገር ሰምተሻል? መዛሀብ የሚባሉ አሉ እኛ ጋር ራሱ ኢማም ሐነፊ፣ ሻፊ ምናምን የሚባሉ አሉ። ወደ 4 መዛቦች አሉ። 8 ነበሩ፣ 4ቱ ከስመው 4 ቀርተዋል ማለት ነው። እና በቁርአን ላይ አሁን ለምሳሌ ከሴቶች ጋር ብትነካኩ ታጠቡ የሚለውን ብትነካኩ የሚለውን አንደኛው መዛሀብ ሲፈታው ምናለ መነካካት ማለት ሴክሹዋል ተቺንግ ነው ብሎ ተራክቦ ማድረግ ነው ብሎ ይላል። ማስረጃ ሲለው ደግሞ የመርየምን ያመጣል። ልጅ ጸንሳለች ሲላት መልአኩ ወንድ ሳይነካኝ እንዴት ይሆናል አለች መርየም። ሳይነካኝ ስትል አሁን ተራክቦ ሳያደርገኝ ነው። ፊዚካል ተቺንግ ነው የሚያሳየው። ማነው ሴክሹዋል ተቺንግን ያሳያል። ሌላ ቦታ ላይ ደግሞ ቁርአን በቂርጣስ ላይ ብናወርደውና ከሃዲዎች በእጃቸው ነክተው ይህ ድግምት እንጂ ሌላ አይደለም ባሉ ነበር ይላል። መንካት የሚለውን ፊዚካል ተቺንግ ነው የሚያሳየው። ሌላኛው መዛሀብ ደግሞ አይ መንካት ማለት ፊዚካል ተቺንግ ነው ብለው ያሉዋል። ሁለቱም ጤናማ ነው፣ ምንም እንትን የለም። እንዲህ አይነት ነገር ሊያጋጥምሽ ይችላል ማለት ነው። ከዛ በኋላ 4ቱ መዛሀቦቻችን በምንድን ነው? እንደ ላም ማለት ነው። ላም ስንት ጡት አላት ሊዱ? ላም አንድ ነው አይደል? ወተት አልጠጣሽም ማለት ነው። እንዴት እንዴት ጡት አላት ወይ ላም? ወይኔ አስፈላሽ ሊዱ ጡት አላት ወይ ላም አለችኝ። በሬ እኮ አላልኩሽም። ኧረ ተይ፣ ኧረ ታስጠይኝ። 6 እኔ አላቅም አይደል? 4 ጡት ነው ያላት። ከዛ በኋላ ጥጃው መርጦ ይጠባል የሚፈልገውን ነገር። በእኛም በሙስሊሙ ኡማ ውስጥ 4 መዛሀቦች አሉ። ከ4ቱ መዛሀቦች ውስጥ የፈለገውን ነገር ነቅል ማድረግ ይችላል ማለት ነው። መውሰድ ይችላል፣ መጥባት ይችላል ማለት ነው። ነቅል ያደርጋል ማለት ነው። ከአንዱ ችግር የለውም። አንደኛው ለምን ከዛ ወሰድክ የኢማም ሻፊን እንትን መዛሀብ ለምን እንትን አልክ፣ የዚህኛው መዛሀብ ሐንበሊን ለምን አደረክ ምናምን የሚባል ነገር የለም። እንዲህ ነገር አለው። 4ቱ አይማዎቻችን ወይም ደግሞ ኢማሞቻችን በዚህ መልክ ነው የምናከብራቸው የምንወዳቸው ማለት ነው። እንደዚህ አይነት ነገር አለ። በጣም ጮማ የሆነ ጥያቄ ነው የምትጠይቂው። ወደድኩት ጥያቄው ማለት ነው። ኦኬ ሻይ ቴንክ ዩ። እኔ ሀዲስ አልቀበ ማለት አላምንበትም ነበርና አላነብም ነበር። አዎ እንደዛ ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 113 ላይ እንደዛ ነው የሚናገረው። በአንተ ላይ መጽሐፍና ጥበብን አወረደ ነው የሚለው። መጽሐፍ የተባለው ቁርአን ነው፣ ጥበብ የተባለው ደግሞ ሀዲስ ነው። አንድ ያዥልኝ። ሱረቱ ኒሳ ምዕራፍ 4 ቁጥር 58 ላይም እንደዛ ነው የሚናገረው። የሚያጨቃጭቃችሁ ነገር ሲኖር በአላህና በመጨረሻው ቀን የምታምኑ ከሆነ ወደ አላህ እና ወደ መልእክተኛው መልሱት ይላል። ወደ አላህ ማለት ወደ ቁርአን ማለት ነው። ወደ መልእክተኛው ማለት ወደ ሀዲስ ነው። አንድ ቦታ ላይ መልእክተኛው የሰጣችሁን ነገር ተቀበሉ፣ የከለከላችሁን ነገር ተከልከሉ ይላል። ስለዚህ ዝርዝር ነገር ነው። አላህ 5 ወቅት ሰላት በቁርአን ውስጥ ነግሮናል። ሰላቱል ፈጅር ይላል፣ ዙሁር ይላል፣ አስር ይላል፣ መግሪብ ይላል፣ ኢሻ ይላል። ነገር ግን በአንዱ እንትን ውስጥ ስንት ረካቶች አሉት፣ ስንት ሩኩ አሉ ምናምን የሚለውን ነገር አልተዘረዘረም ቁርአን ላይ። ያን የምታገኘው ሀዲስ ላይ ነው። ሰላቱል ፈጅር 2 ረካ አለው። ከዛ በኋላ ዙሁርና አስር እና እንደገና ደግሞ ሰላተ ኢሻ 4 እንትኖች አሉት። ከዛ በኋላ ደግሞ መግሪብ 3 አለው የሚለውን ነገር የምታገኘው ዝርዝሩን የት ነው? ስፔሲፊኬሽኑ የምታገኘው ሀዲስ ላይ ነው። ረሱል ሰለላሁ ዐለይሂ ወሰለም ጋር ነው የምታገኘው። በዚህ መልክ ነው ዲናችን የተቀመጠው ማለት ነው። እሺ አመሰግናለሁ። ምንም ችግር የለም። ሻሃዳ ልትይጂ ነበር የመጣሽው አሉ። እውነት ነው? አይ አይደለም። እሺ በቃ አመሰግናለሁ። አንብቤ ጥያቄ ካለኝ ከኢብሮ የሚያልፍ ከሆነ መጥቼ ይጠይቃል። ችግር የለውም። ሁሉም ጋር ብትሄጂ ያው ነው እንዳልኩሽ ነው። እንደ ወተቱም ልታዩ ትችያለሽ። እዚህ መዛሀብ ባንኖርም ከአንድ ምንጭ ነው ራሱ ማለት ነው። እሺ መልካም ቀን። እታች ነኝ አዳምጣለሁ። እሺ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሙስሊም ነሽ እንዴ? አዎ ነኝ። ኦኬ ትግባ እኮ ሲሉ ሆኛለሁ። ምን አልሽኝ? ሰለምቴ ነኝ። ኦኬ ማሻአላህ ማሻአላህ፣ ደስ ይላል። እንኳን እህታችን ሆንሽ።
የማመሰግነው። እኔ ያው ገና እንትን ስለሆንኩኝ ብዙ እንትን ማላቃቸው ነገሮች ስላሉ እነሱን ልጠይቅ። ጠይቂ። እሺ አንደኛ እንዲህ አሁን ላይክ በፕሮቴስታንት ምናምን ማለት ነው እንደዚህ አሁን ጌታ ተናገረኝ ጌታ እንዲህ ብሎኝ ምናምን እየተባለ ይወራል እና እኔ እንትን አድርጌውን ፕራክቲስ አድርጌው አውቃለሁ ስልህ እንደዚህ የሆነ ነገር እንዲህ ተብሎ ነበር ተብሎ ያ ነገር ሆኖ ምናምን አይቼ አውቃለሁና እንዴት ነው አንደኛ ሙስሊም እስልምና ላይ እንደሱ አይነት ነገሮች እንዴት ነው ላይክ አላህ እንደዛ እንትን ማለት ይችላል ወይ ነው አንደኛው ጥያቄ። ከዛ ደግሞ አንደኛው ምን ማለት ይችላል? አላህ እንደዛ ማለት እሱን ነገር አሁን ለምሳሌ እንዴት ላስረዳኝ? አሁን ጌታ ተናገረኝ ምናምን የሚባለው ነገር አለ አይደለ? እሱ ነገር እንደዛ ተብሎ እንዲህ ተናገረ ተብሎ እንደዛ ሆኖ አይቼ አውቃለሁ። ፕሮቴስታንት ጋር ምን ያህል ልክ እና እሱ ነገር ምን ያህል እንትን ነው ልክ ነው። ከዛ ስለፈ በአላህ ዘንድ እንዴት ነው እሱ እንትን የሚለው እንደዛ እስልምና ላይ እንደዛ አይነት ነገር አለ ወይ ላይክ እንዲህ የሚናገረው እንደዚህ የሚናገር ነገር አለ ወይ ላይክ ቀጥታ የሉም እንደዛ አይነት ሰዎች የሉም እንደዛ አይነት ነገሮች የሉም። እኛ ሁለት ከአላህ ጋር ያለን ኮሚኒኬሽን ሁለት ነገሮች ነው አይደለ? አንደኛው ለምሳሌ እና አንቺ እያወራን ነው ያለሁት። አንቺ አወራሽ አዳመጥኩሽ፣ እኔም ደግሞ በተራይ እያወራሁሽ ነው እያዳመጥሽኝ ያለሽ። ይሄ ምን ይባላል? ኮሚኒኬሽን ይባላል ማለት ነው። እኛ አላህን ኮንታክት የምናደርገው በዱዓ ነው፣ በጸሎት ነው፣ በዱዓ በልመና በተማጽኖ ነው የምናገኘው ኮንታክት የምናደርገው እኛ የምናወራው ማለት ነው። አላህ እኛን የሚያወራን ደግሞ በቁርአን ነው፣ ቁርአን ስንቀራ ነው። ቁርአን ላይ እንዳለ እንትን ይላል በሱረቱ አንቢያ ምዕራፍ 21 ላይ ክብራችሁ ያለበት ወይም የሚያስታውሳችሁ መጽሐፍ ወደ እናንተ አወረድን አትገሰጹምን ይላል። ስለዚህ ስለ እኔ ነው የሚያወራው ቁርአን ማለት ነው። ስለ ወሂድ እያወራን ያለው የኔ ክብር እዛ ውስጥ ነው ያለው። ስለዚህ ቁርአን ላይ ያለው ነገር በአጠቃላይ እየተናገረ ያለው ነገር የአላህ ንግግር ነው። አላህ ለእኔ የሚናገረው ነገር ነው። አላህ እኔ የሚናገረው በቁርአን ነው። እኔ ደግሞ አላህን ደግሞ ማናገረው በዱዓ ነው ማለት ነው። ይሄ ነው ያለው። ስለ ነቢያቶች ካልሽ ካላይቀር ትንቢተ ሕዝቅኤል ምዕራፍ 13 ቁጥር 2 እና 3 ላይ ምን ይላል መሰለሽ? የሰው ልጆች ትንቢት በሚናገሩ በነቢያት ላይ ትንቢት ተናገር፣ ከገዛ ልባቸው ትንቢት የሚናገሩት የእግዚአብሔርን ቃል ስሙ በላቸው። ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸው ለሚከተሉ ለሰነፎች ነቢያት ወዮላቸው ይላል። ነቢያት በምድረ በዳ እንደሚኖሩ ቀበሮች ናቸዋል እያለ ይናገራል። እና ሳይልካቸው ይላል እዛው ላይ ቁጥር 6 እግዚአብሔር ሳይልካቸው እግዚአብሔር እንዲህ ይላል እያሉ ከንቱ ነገርና ውሸትን ሟርተኝነትን አይተዋል፣ ቃሉ ይጠና ዘንድ ተስፋ አድርገዋል አለ። ትንቢት ነው ይሄ እንግዲህ ማለት ነው። እንደዛ ነገር ነው። አንድ ነቢይ ተነስቶ ትንቢት ተናግሮ ትንቢቱ ሲፈጸም ብታየው፣ ነገር ግን በትምህርቱ ፈትሸው ነው ተብሎ የተባለው። ኦሪት ዘዳግም ምዕራፍ 13 ላይ በመካከላችሁ ቁጥር 1 ላይ በመካከላችሁ ነቢይ ወይም ህልም አላሚ ቢነሳ ምልክትን ታምራትን ቢሰጥ አለ፣ እንደነገረ ምልክቱ ታምራቱ ቢፈጸም አለ፣ እርሱም ሄደ የማታውቋቸው ሌሎች አማልክት እንከተል እናምልክ ቢል እንዳሰማው ይላል። ጭራሹኑ ግደለው ነው የሚለው። አንድ ነቢይ ሆኖ መጥቶ የሆነ ነገር ተናግሮ የተናገረው ሲፈጸም ብታይ ከአምላክ ነው ምናምን አይደለም የምትይው። ያስተማረው ትምህርት እውነት ነው ወይስ ውሸት ነው የሚለው ነገር መፈተሽ አለበት ነው የሚለው። ምን ላይ ነው የሚለው? ዘዳግም 13 ላይ ማለት ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 7 ላይ የሚናገረው አንድ ቁም ነገር አለ። ማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 13 ላይ እንዲህ የሚለው ነገር አለ። ቁጥር 15 ላይ ይቅርታ፣ የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ አለ። በግ ማለት ተከታይ ነው፣ የእረኛው የሚከተል በግ የሚባለው ተከታዩ አማኙን ነው የሚያመለክተው። እረኛ ደግሞ ባለቤቱን የምትከታዩን ነው፣ ኢየሱስን ያመለክታል። በግ ይመስላሉ አለ። የበግ ለምድ ለብሰው ለምድ ማለት ከላይ ያለ ነው የምትለብሽው፣ እንደ ቁርበት ነገር ነው ከላይ ብቻ፣ ግን በውስጣቸው ግን ነጣቂ ተኩላዎች ናቸው አለ። ከዛ በኋላ ምን አለ? እነሱ ቁጥር 22 ላይ ነው። በዚያ ቀን አለ ሲመጣ ማለት ነው ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንም ይሉኛል አለ። የዛን ጊዜ እኔ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ አለ። በማን ፊት ነው የሚመሰክረው? በአብ ፊት ይመሰክርበታል። በመላእክት ፊት ይመሰክርበታል። ምን ብሎ ይመሰክርበታል? ማቴዎስ ወንጌል ምዕራፍ 10 ቁጥር 30 ላይ ስለዚህ እኔ በሰው ፊት የሚመሰክርልኝ
እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርበታለሁ አለ። ኢየሱስ እኔ አላውቀውም፣ እንደዚህ አይነት ትምህርት አላስተማርኩም፣ አጭበርባሪ ነው ምናምን ብሎ ይመሰክራል። እነሱ ግን የኢየሱስ ተከታይ ነን ብለው ያስባሉ። በስም ትንቢትን እኮ ተናግረን ነበረ ምናምን ሲሉት እኔ አላውቃችሁም ነው የሚላቸው፣ አላወቅኳችሁም፣ እናንተ አመፀኞች ናችሁ ሲጀመር፣ እኔ አላውቃችሁም ነው የሚላቸው። ስለዚህ ትንቢት መናገር፣ ተአምራት ማድረግ፣ እንደና ደግሞ አጋንንትን ማውጣት፣ በስም አጋንንትን አላወጣንም ይሉኛል። አጋንንትን ያወጣሉ፣ ተአምራትን ያደርጋሉ፣ ትንቢቱን ሊናገሩ ይችላሉ። ነገር ግን የሚያስቸግረው ነገር፣ የሚያሳዝነው ነገር ግን ከአምላክ አልነበሩም። ስለዚህ ፕሮቴስታንት ጋር ሄደሽ ዘለሰኛ ሚሽነሪዎች መጥተው እዩ ጩፋ ሄዱ አሁን እንትና ምናምን ነገር ከሌክ ማን ደበሊት እንዴት ነሽ ምናምን ነገር እንደዚህ አለ እንደዚህ ያጋጥመሻል ብሎ ቢናገርና ቢፈጸም አያስደንቅም ማለት ነው። ለምንድን ነው? እንደ ባይብሉ ከሆነ ማለት ነው። አላቃችሁም ከሚላችሁ ሰዎች ሊሆን ይችላል። በምን ይታወቃል ሲባል በትምህርቱ መፈተሽ አለበት ራሱ ማለት ነው። በእኛ በኢስላም ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ የሚወርድ መጽሐፍና የሚላክ መልእክተኛ የለም። በሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ እንደዛ ነው። ሙሐመድ ከወንዶች ልጆቻችሁ መካከል የማንም አባት አይደለም፣ የአላህ መልእክተኛና የነቢያት መደምደሚያ ነው ተብሎ ነው የተባለው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢማም ተርሚዚ ዘግበውታል። ምንድነው የሚሉት? ከኔ በኋላ ነብይም መልእክተኛም አይመጣም። መልእክተኛነት ነብይነት ከኔ በኋላ ተዘግቷል። ከኔ በኋላ ነብይ ነኝ ብሎ መልእክተኛ ነኝ ብሎ ቢመጣ እሱ ምንድነው ብለዋል? ደጃሎች ናቸው ብለዋል። ደጃል ማለት አጨርባሪ ማለት ነው። ደጃል ማለት ሲተርኮ ማለት መሲሁል ደጃል ማለት ሐሰተኛው መሲህ ዋናው አለ፣ ትልቁ አለ የሚመጣው ወደፊት። ከዛ በፊት ግን በኔ ኡማ ውስጥ እኔ ነብይ ነኝ እኔ መልእክተኛ ነኝ ብሎ የሚመጡ ሰዎች አሉ ብሎ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ከኔ በኋላ ምን አይልም ነብይም መልእክተኛም አይመጣም ብለውናል። ስለዚህ አሁን አንድ ሰው ተነስቶ ነብይ ነኝ እንዲያቀልሃለሁ ምናምን ነገር አዋቂ ነኝ ምናምን ነገር ብሎ ካለ አጨርባሪ ነው በእኛ በኢስላም። በቃ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። እኛ የምንመራው ቁርአንና ሐዲስ ላይ ብቻ ነው። ይሄን ይመስላል። እሺ ቴንክ ዩ። ልቀጥል? ሌላም አለ? ትቀጥያለሽ፣ ችግር የለውም ትቀጥይ። ሌላኛው ደግሞ ቆይ አንዴ ጠፋብኝ። ችግር የለውም አስታውሹ። እሺ እንትን መጣልኝ አሁን። እሺ እንትን አጋንንት ምናምን ሰው በአጋንንት ሲያዝ በጸሎት ምናምን ይወጣ የለ በክርስትና ምናምን ማለት ነው። ሶ የሆነ ማለት ይወጣል አይደል? ሰው ቢታመም በቃ ይወጣልና እሱ ነገር ላይክ የአላህ እጅ ከሌለበት ማለት ነው። እንዴት ነው የሚወጣላቸው እነሱ? እኮ ይወጣል እኮ ተአምር እኮ ማድረግ እኮ ያንተ እንትን አይደለም። አጋንንትም አውጥተው አላቃችሁም ይላቸዋል። ስለዚህ አላቃችሁም ያላቸው ነገር ምንድነው? ሊያደርጉ ይችላሉ። አማኝ ያልሆነም ሰው ሊያደርግ ይችላል ማለት ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ እንደዛ ነው የሚለው። ሐሰተኞች ነቢያትና ሐሰተኞች ክርስቶሳውያን ይነሳሉ፣ የተመረጡትን እንኳን እስኪያሳስቱ ድረስ ታላላቅ ተአምራትን ያደርጋሉ ይላል። አንድ ያጅልኝ ዘዳግም ምዕራፍ 13 ላይ ቀደም ያነበብኩሽ ጥቅስ ላይ አንድ ነብይ ተነስቶ ተአምራትን ሲያደርግ ብታየው ተአምሩ ሲፈጸም ብታየው፣ ነገር ግን ሌሎች አማልክትን እናምልክ ብሎ ቢያስተምር እንዳትሰማው ነው የሚለው። ሊያደርገው ላይ ይችላል ማለት ነው። ራዕየ ዮሐንስ ምዕራፍ 13 ላይም እንደዛ ነው የሚናገረው። ሊያደርጉት ይችላሉ። ራሱ የመጨረሻው ዘመን ላይ የሚመጣው አንቲክራይስት 666 የሚባል አለ። ራዕየ ዮሐንስ ምዕራፍ 13 ላይ ምንድነው የሚመጣው? እሳት ከሰማይ ወደ ምድር እስኪያው ድረስ ታላላቅ ምልክትን ያደርጋል ይላል። ራዕየ 13 ላይ ራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ እሳት እንኳን ከሰማይ ወደ ምድር በሰፊት እስኪያዝ ድረስ ታላላቅ ታምራቶችን ያደርጋል አለ። ስለዚህ ታምር ማድረግ ምንም እንትን የሚለው ነገር የለም። አጋንንትን ማውጣት ሊሆን ይችላል፣ የተለያየ ነገር መሆን ይችላል። ሁለተኛ ተሰሎንቄ ምዕራፍ 2 ላይም ጳውሎስ በሚናገርበት ሰዓት ላይ ምንድነው የሚለው? ቁጥር 10 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ይድኑ ዘንድ የእውነት ፍቅርን ስላልተቀበሉ ለሚጠፉት አለ፣ መጨረሻ ዘመን ለሚመጡት የእርሱ መምጣት በታምራትና በምልክቶች በሐሰተኞች ድንቆችም በአመፅም መታለል እንደ ሰይጣን አሰራር ነው አለ። የሰይጣን አሰራር ነው አለ። ስለዚህ ሙት ማስነሳትም ሁላ ሊያደርጉ ይችላሉ። ብራማኒስቶች እኮ ሙት ያስነሳሉ።
ህንድ ብትሄጂ ብርሃማኒስቶች የሚባሉ የሂንዱ አንድ ብራንች አለ፣ ብርሃማኒስት የሚባል ሞት ያስነሳሉ። በአሁን ሰዓት ብትሄጂ የሞተ ሰው ሊያስነሱላ ይችላሉ። እንዴት ነው ምናምን ያለ ሀጃ የለበትም ወይ ልትች ያለሽ፣ ግን አይደለም። ይሄ እንትን ነው ራሱ ማለት ነው። ከተለያየ ነገር ጋር የተያዘ ሙት አስነሱ ተብለው ሊባሉላ ይችላሉ። እዛ ጋር ማለት ብርሃማኒስቶችም ሲያደርጉት ነበር። ግን አሁን ብርሃማኒስቶች እንደዛ ማድረጉ ማለት እውነተኛ ትክክል ናቸው ማለት አይደለም። ሙት አስነስተው ማለት ነው። እና ከዛ አንጻር ብታዩም ጥሩ ነው ለማለት ፈልጌ ነውና እንደዛ ነው ራሱ። ሴጣንን ሊያወጣ ይችላል። ሴጣንን የሚያወጣ ከሆነ መንግስቱ ተለያየ አለ ኢየሱስ። ስለዚህ መንግስቱ ከተለያየ ኦልሞስት ሴጣንን ሊያወጣው ይችላል ማለት ነው። በሴጣን አሰራር ሊያደርጉት ይችላሉ ነው ፖይንቱ። እኛ ጋር አሁን ሩቃ የሚባል አለ፣ ሰምተሻል? ሩቅያ ሩቅያ የሚባል ነገር አለ ራሱ። ግን ያንን ለኛ ለሙስሊሞች ለምናምንበት ነው እንጂ ወይ ደግሞ እንደገና ደግሞ ለታመመ ሰው ነው እንጂ ያንን ታሞ አሁን የሆነች ልጅ ተፈወሰች የሆነ ሰዓት ላይ እና ሻሃዳ ሊያዝ አለችኝ እኔን። ከዛ በኋላ ሻሃዳ መያዝ የለብሽም አልኳት። ለምን ስትለኝ ለምንድን ነው ሻሃዳ ያዝ? ስለፈወሰኝ ነው። አላህ ስለፈወሰኝ በቃ ትክክል ነው ማለት ነው አለች። አይ በዛ አይመዘንም በእኛ ራሱ ማለት ነው። አላህ ነው የሚፈውሰው። አዎ በሱረቱ ሹራ ምዕራፍ 26 ቁጥር 80 ላይ በታመምኩ ጊዜ እሱ ያሸረኛል አለ። ያሸረኛል ሸፈ ነው ራሱ ግሱ ማለት ነው። የሽፊኒ ነው የሚለው እሱ ራሱ ኢብራሂም ራሱ ማለት እውነት ነው እንዳለ እናምናለን። በቁርአን ሰዎች እንደሚፈወሱ እናውቃለን። አዎ አምላካችን አላህ ፈዋሽ ነው። ቁርአንን መፈወሻ አድርጎ እንዳወረደውም ይናገራል። ሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ እናንተ ሰዎች ሆይ የጌታችሁ ግሳጼ በደረቱ ውስጥ ላለው በሽታ መድኃኒት ለምዕመናን ብርሃንና እዝነት በእርግጥ መጣላቸዋል፣ መድኃኒት መጣላችሁ ይላል። በሱረቱ ፉሲላትም ምዕራፍ 41 ቁጥር 44 ላይ እንደዛ ነው የሚናገረው ራሱ። ለነዛ ላመኑት መመሪያና መፈወሻ ነው ይላል። ማንን መፈወሻ ነው የሚለው? ቁርአንን መፈወሻ ነው እያለ ይናገራል። እና ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ ላይ እንደዛ ነው የሚሉት። ነብዩም ከመጥፎ አይን ሩቃ እንድትቀራ ያዙ ነበር ይላል። ሩቅያ ማለት ነው፣ ሩቃ ማለት ነው ራሱ። እንደዛ ነው ራሱ በአላህ ላይ ተመክቶ ከዛ በኋላ ያድርግ ነው የተባለው ራሱ ተወኩል አድርጎ ማለት ነው። ሱነን ኢብኑ ማጃ ላይም ታገኘዋለሽ። ረሱል ያዙ ነበር ራሱ ሩቃ ይደረግ ነበር ማለት ነው። እና ከዛ አንጻር ፈውስ እኛ ጋርም አለ ነው፣ ፈውስ አለ። ግን ያንን ፈውስ የምናደርገበት አያቱል ሩቅያ የሚባሉ አሉ፣ የፈውስ አንቀጾች ተብለው የፈውስ ምዕራፎች የሚባሉ አሉ። እነሱን ይደረጋል ማለት ነው። የሩቃ አንቀጽ የሚባሉ አሉ። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ አያቱል ኩርሲ 7 ጊዜ ወይም 11 ጊዜ 21 ጊዜ አሊያም 41 ጊዜ እንቲዳ ሱረቱ ኢኽላስ 3 ጊዜ ሱረቱል ፈለቅ 3 ጊዜ ሱረቱ ናስ 3 ጊዜ እየተባለም ይባላል። ራሱ ሱረቱ ፋቲሃ 1 ጊዜ እየተባለ የሚባል ነገር አለ። አያቱል ሩቅያዎች የሚባሉ አሉ። አሁን ይሄንን ብትሞክሪው በግልሽ ልታገኝ ትችያለሽ ፈውስ። አላህ ደግሞ ሊፈትንሽ ወይ ደግሞ ሰብርን እንድትሰብሪ ለማድረግም ዝም ሊልሽ ይችላል። ወዲያው ላይ መጣም ይችላል። ያን ነገር ትዕግስት ይፈልጋል። ግን አብዛኛውን ፕራክቲካል ኤቪደንሶች ናቸው እነዚህ። ግን እንደዛ ሆኖም ግን አንድ ሰው ይህንን ነገር በዚህ የተነሳ ሰው እንዲሰልም አንፈልግም። እኛ በእውቀት ነው እንዲሰልም የምንፈልገው። ከነዛ በምን ተሻለ እንደዛ ከሆነ እና አንድ የመጨረሻ ጥያቄ ልጠይቅ። ስለ አይሁዶች መጠየቅ እችላለሁ? ትችያለሽ። እሺ፣ አይሁዶች ይመጣል ብለው የሚጠብቁት ነብይ ማን ነው? መሲሁ ደጃል ነው። በእኛ መሲሁ አይሁዶች የሚጠብቁት የነበረው መሲህ አለ ብሉይ ኪዳን ላይ። ያ መሲህ ኢየሱስ ነው ብለን እኛ ሙስሊሞች እናምናለን። አልመሲህ ኢሳ ይላል 11 ቦታ ላይ አለ። ኢየሱስን አልመሲህ ነው ብሎ ነግሮናል። ስለዚህ አልመሲህ ነው ብለን እናምናለን፣ መሲሁ ነው ብለን እናምናለን እኛ ሙስሊሞቹ። ክርስቲያኖችም ደግሞ ኢየሱስ መሲህ ነው ብሎ ተቀብለው ግን ደረጃውን ከፍ አደረጉት። ቀለል ያለ ጥያቄ ስጠይቂያቸው አምላክ ይቀባል ወይስ አይቀባም በያቸው። አምላክ ቀብኝ ተቀቢ አይደለም። መሲህ ማለት የተቀባ ማለት ነው። ኢየሱስ ግን መሲህ ነው። ኢየሱስ ክርስቶስ የሚል ነገር ባይብል ላይ ብዙ ቦታ አለ። ኢየሱስ መሲህ ነው የሚል ነገር ብዙ ቦታ አለ። ኢየሱስ መሲህ ነው ወይስ አይደለም ብለሽ ጠይቂያቸው። መሲህ ነው አይደለም ካሉ አምላክ መሲህ ነው ወይስ አይደለም? አምላክ መሲህ አይደለም። ስለዚህ እግዚአብሔር አምላክ ነው የሚለው እንጂ እግዚአብሔር መሲህ የሚል ነገር ባይብል ላይ አይደለም። እግዚአብሔር አምላክ ኢየሱስ ክርስቶስ የሚል ነገር አለ። ኢየሱስን የላከው እግዚአብሔር አምላክ ነው። ኢየሱስ ደግሞ መሲህ ነው። ኢየሱስ የሚለው ነዛ ነው። የአምላክ መሲህ ነው። የአምላክ ክርስቶስ ነው። የአምላክ ክርስቶስ ነው። ክርስቶስ የአምላክ ነው ነው የሚለው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ማለት ነው። ስለዚህ አይሁዶች ያ ነበር የሚጠብቁት የነበረው። ኢየሱስ ሲመጣ ግን አላሟላም፣ ትንቢቱን አላሟላም ብለው ሪጀክት አደረጉት። አንደኛ ኢሳይያስ 7:14 ላይ ስሙ አማኑኤል ብላ ትጠራዋለች አለ። ማርያም ኢየሱስን አማኑኤል ብላ ሳይሆን ኢየሱስ ብላ ነው የጠራችው። ከያዕቆብ ኮከብ ይወጣል፣ የእስራኤልን በትሮች ይመታል ይላል ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ።
ኢየሱስ ግን እንደዛ አላደረገም። መዝሙረ ዳዊት ምዕራፍ 45 ቁጥር 4 ላይ ሰይፉን በወገቡ ይታጠቃል መሲሁ ሲመጣ ይላል። ኢየሱስ ግን ሰይፉን በወገቡ አልታጠቀም። ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መለስ ነው ያለው። ኢሳይያስ ምዕራፍ 40 ቁጥር 4 ላይ እሱ ሲመጣ የአምላክ ክብር ይገለጣል፣ ስጋ ለባሽ ሁሉ በአንድነት ያያል፣ ተራራና ኮረብታ ዝቅ ይላል፣ ስርጓጎጡና ሸለቆ ቀጥ ይላል አለ። ለማየት ዝርግ ይሆናል፣ ፍላት ይሆናል ብለው ይጠብቁ ነበር። ኢየሱስ ሲመጣ እንደዛ አልሆነም። ራሱ ኢየሱስ ሲመጣ መዝሙረ ዳዊት ምዕራፍ 131 ቁጥር 10 ላይ በዳዊት ዙፋን ላይ ይቀመጣል ይላል። ኢየሱስ ሲመጣ እንኳን በዙፋኑ ላይ ሊቀመጥ ይቅርና ለቀበሮች ጉድጓድ፣ ለሰማይ ወፎች ጎጆ አላቸው። የሰው ልጅ ራሱን የሚያስጠጋበት ነገር የለም አለ። መሲሁ ከመምጣቱ በፊት ለመሲሁ መንገድ የሚጠርገውና የሚያዘጋጀው ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ኤልያስ ነው። ኤልያስ ግን አልመጣም። የመጣው መጥምቁ ዮሐንስ ነው። እነዚህ ነገሮች ምክንያት ወደ 11 ወደ 12 ምክንያት አደረጉና አይ ይሄ አጭበርባሪ ነው አሉ። ማርያም ለዮሴፍ ታያለ ሳታቅ ከሌላ የሮማ ወታደር አለ አንድ ሰው አለ ከሱ ጋር ማግጣ የወለደችው ልጅ ነው የዝሙት ልጅ ነው ብለው ነው የሚያስቡት እነሱ አይሁዶች ስቲል ነው ድረስ ማለት ነው። ከዛ በኋላ ማንን ይጠብቃሉ? መሲ ይመጣል፣ ወደፊት ነው የሚመጣ። የኛው አይደለም ትክክለኛ መሲ፣ ወደፊት የኛ መሲ ወደፊት ይመጣል ብለው እየጠበቁት ነው ያሉት። መጨረሻ ላይ ማን ሆነ ይቀበሉታል? ማን መጥቶ ይሸውዳቸዋል? ታውቂያለሽ? መሲሁን ደጃል የሚባለው መጥቶ ይቀበላቸዋል ማለት ነው። መጥቶ ሲመጣ ይቀበሉታል። የነሱ መሲ ይሆናል። መሲሁን ደጃል ወይም አንቲክራይስቱ ማለት ነው። ሐሳዊ መሲ የሚባለው እሱ መጥቶ መጨረሻ ላይ መሲያችሁ ነው ሲላቸው እሰይ ምናምን ይላል። ሶስተኛው ቤተ መቅደስ አሁን ሊገነባ አይደለ? ለሱ ሲባል ቀይ ጊደር እኮ ምናምን ሊታረድ ነው። አሁን አክሳ ላይ የነበረው ሶስተኛ ቤተ መቅደስ አሁን ይገነባል እየተባለ ነው። አሁን ጭቅጭቁ ያለው እሱ ላይ እኮ ነው ያለው ራሱ ማለት ነው። እና ሻም ከሚባል ቦታ ላይ ነው የሚወጣው እና ብዙዎች የሚከተሉት እሱ ነው። ሻም የሚባል ቦታ ላይ የሚወጣው ማለት ነው። ሻም የት ናት መሰላችሁ? ሶሪያ አካባቢ ላይ ከሐዲስ ላይ ያው ከኛ ከሐዲስ ላይ ከኛ መጽሐፍ ላይ ነው እየነገርኩሽ ያለሁት። ሻም ከምትባል ቦታ ይመጣና ዓለምን ይቆጣጠራል ማለት ነው። ዓለምን ይቆጣጠርና አሁን ቴክኖሎጂው ምናምን ለሱ መንገድ እየጠረገለት ነው ያለው። ዓለም አንድ መንደር ትሆናለች፣ ግሎባላይዝድ ትሆንና ከዛ በኋላ እሱን ትይላል። ምዕራባውያኖች ከእንደገና ያንሰራራሉ፣ የሮም መንግስት ከእንደገና ያንሰራራሉ ማለት ነው። ከዛ የሮም መንግስት ከመጣ በኋላ ራዕየ ዮሐንስ ላይ ማለልሽ እሱ ነገር 66 የሚባለው እሱ ነው ራሱ ማለት ነው። አንቲክራይስቱ ይነሳል፣ ሐሰተኛው ነብይ ይለዋል፣ ይነሳል። መጨረሻ ላይ ዓለምን ይገዛሉ ከሱ ጋር። የሮም መንግስት ዓለምን ትገዛለች። ያው የምታያቸው ምዕራባውያኖች የሚገዙት እሱን ነው። ግሎባላይዜሽን የሚባለው ሲስተም ማለት መጨረሻ ላይ ዓለምን ይገዛል ማለት ነው። መልካም ነገር ሁሉ እሱ ክፉ ነገር ሁሉ መልካም ነገር ነው ብሎ ይሰብካል። ክፉ ነገር በቀኝ እጁ ጀነትና ጀሃነም ይይዛል ማለት እሱ ነው። ግን የእሱ ጀነት ጀሃነም ነው፣ የእሱ ጀሃነም ጀነት ነው ብሎ ነው ያረሰላል ሲነገር። መጨረሻ ላይ እንትን ይልና መጨረሻ ላይ የደማስቆ ፊተኛው በር ላይ ሲደርስ ኢሳ ኢብኑ መርየም አለይሂ ሰላም ይመጣል ማለት ነው። ከመላእክት ጋር ታጅቦ በቀኝና በግራ መላእክት ሆኖት ይወጣል ማለት ነው። ከዛ የደማስቆ ፊተኛው በር ላይ ሲያገኘው ይገለዋል። ሉድ የምትባል ቦታ ላይ ይገለዋል። ይሄን ይመስላል። አላህ ደጃልን አላህ ነው የሚልከው አይደለም? ይልከዋል የሚል ነገር የለም። ራሱ ነው የሚነሳው። ሰው እኮ ነው ሰው እኮ ነው፣ የአደም ዘር ነው። ትንቢት እኮ ነው። አሁን ለምሳሌ አንድ ነገር አሁን ጎግ ማጎግ የሚባሉት እነማን ናቸው የሚልካቸው? ጎግ ማጎግ የጁጅ የሚባሉት ይመጣሉ ወደፊት አይደል? ግድባቸው አለ ሕዝቅኤል 38 ላይ እና ሱረቱ ካፍ ምዕራፍ 18 ላይ አለልሽ ቁጥር 96 ላይ እኛ ጋር ዙልቀርነይን የሚባለው ነገር ገድቦባቸው ምናምን እንደሆነ ይናገራል። ሱረቱ ሀጅ ምዕራፍ 22 ላይም አሉ ስለነሱ ይናገራል። የጌታ ቀጠሮ በደረሰ ጊዜ እንደሚመጡ ግድቡ ይፈርስና አላህ ነው ያንን ግድብ እንዲሰራ ያደረገው እንትናን ማለት ነው የዙልቀርነይን። ያው ቂሮስ የሚባለው የፋርስ ንጉስ ነው የሚሉ አሉ። አንዳንዶቹ ደግሞ ታላቁ እስክንድር መሆን አይችልም፣ አማኝ አልነበረም። ይሄኛው ግን አማኝ ነበረ፣ አማኝ ነው ራሱ ዙልቀርነይን ማለት ባለ ሁለት ቀንድ ማለት ሁለት መንግስት ነበረ፣ የሜዶንና የፋርስ መንግስት ነበረ። ስለ ዙልቀርነይን ይጠይቀዋል ይላል። ከእርሱ ወሬ አንብብላቸው ብሎ ነው የሚጀምረው። ስለ ዙልቀርነይን የጠየቁት ማነማነች? አይሁዶች ናቸው። ስለ ዙልቀርነይን የቱ ጋር ነው የሚያወራው? ዳንኤል 8:2 ላይ ነው የሚያወራው። ዙልቀርነይን የሚባለው የሜዶን ፋርስ ባለ ሁለት ቀንድ ያለው በግ እያለ ነው የሚናገረው። ሁለት ቀንድ ማለት ሁለት መንግስት ነው፣ ጥምር መንግስት ነው። ስለሱ ነው የሚያወራው ራሱ ማለት። ቀርን ማለት አንደኛ ዘመንን በሚል ይመጣል፣ ሁለተኛ ነገር ደግሞ ንግስና በሚል ይመጣል፣ መንግስት በሚል ይመጣል፣ የተለያየ ነገር ነው። መለከት በሚል ይመጣል፣ የተለያየ ነገር አለ። ከዛ እሱ ይመጣል። ያ ተገድበዋል፣ አሁን ተገድበዋል።
ከዛ ይመጣሉ ማለት ነው። አንድ ፕሮቴስታንትም እንደዚህ ጠየቀኝ ራሱ ጎግ ማጎግ የሚባሉት የት ናቸው ያሉት ብሎ ጠየቀኝ። በእናንተ መጽሐፍ አሉና ግድቡ ራሱ አይታይም፣ አላህ ሰመርጅድ አድርጎታል። ከዛ ግድቡ ሲከፈት ይመጣሉ ይወጣሉ አልኩት። ተረት ተረት ነው አለኝ። ኦኬ ጥሩ ምንም ችግር የለም። ጎግ ማጎግ የሚባሉ ህዝቦች እንደነበሩ ዘፍጥረት 10 ላይ ይናገራል አይደል? ስለው አዎ አለኝ። አሁን የት ናቸው ያሉት አለ። አላቅም ጠፍተዋል አለ። እሺ ጠፍተዋል። ሕዝቅኤል 38 ላይ ደግሞ ጎግ ማጎግ እንደሚመጡ ይናገራል ከሰሜን። የጠፉት ናቸው የሚመጡት ወይስ ሌላ ናቸው የሚመጡት ስለዋሉ አላቅም አለኝ። አያችሁ እኛ ጋር ሚስጥሩ አለ። ለምን ያው የት ገቡ ነው ጥያቄያችን። ዘፍጥረት 10 ላይ ጎግ ማጎግ የሚባሉ ህዝቦች ነበሩ። አዎ ነበሩ። ከዛ በኋላ ጎግ ማጎግ የሚባሉ ህዝቦች አሁን የሉም በዓለም ላይ። የት ነው የገቡት አይታወቅም። አላህ ግን በቁርአን ነግሮናል ይሄንን ነገር ማለት ትንቢተ ሕዝቅኤል ምዕራፍ 38 ላይ ከሰሜን እንደሚመጡ ይናገራል። ቱርክ የሚለው ቃል እኮ እነሱ ናቸው አይደለ? ቱርክ የሚባሉ አሁን እኮ ያሉት እኮ እነዚህ ዲቃላዎቹ ናቸው። ይቅርታ ዲቃላ ማለት የተደቀሉ ናቸው ከምዕራባውያኖች ጋር እንጂ መጀመሪያ እንትን ነው አይነ መጭማጫ የሚባሉት ናቸው። ሞንጎሎችም ምናምን ናቸው። ትክክለኛ ቱርክ ማለት ነው አናቶሊ የሚባሉት ከዛ ውስጥ ነው ሲተርፉ አይደለ? የተረከ የሚለው ቀረ ማለት ነው። ራሱ ቱርክ የተባሉት ከዛ አንጻር ነው። ከነዛ ጎግ ማጎግ የሚባለው እንትኑ ገበያ ሄደው ሲመለሱ እንትኑ ተዘጋ። ራሱ ግድቡ ሲዘጋባቸው የተረፉት ቱርክ ተባሉ። አይነ መጭማጫ ናቸው ራሱ ያሉት ማለት ነው። እና ግማሾቹ ወደ ሞንጎል ሄዱ። ሞንጎል ናቸው ራሱ አናቶሊ የሚባሉት ማለት ነው። አናቶሊያን የሚባሉት በታሪክ ውስጥ ይሄን ይመስላል። እሺ የቂያማ ቀን እንደ ክርስትና አይታወቅም እስልምናም ላይ? አዎ እንዳይታወቅ አላህ ብቻ ነው የሚያውቀው ሰዓቲቱን። ምልክቶቹ ናቸው የሚታዩት። ምልክቶቹ ሁለት አይነት ምልክቶች አሉ ራሱ ማለት ነው። አያቱል ኩብራና አያቱል ሱግራ ተብለው ለሁለት ይከፈላሉ። አያቱል ሱግራ የሚባሉ ትናንሽ ምልክቶች፣ ንዑሳን ምልክቶች የሚባሉት የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም መምጣታቸው ነው። ጨረቃ ለሁለት መከፈሉ ነው። ከዛ ደግሞ ሌሎችም አሉ። ዘፈን በኡማ ውስጥ ዘፈን ሐላል የሚያደርጉ ሰዎች ይመጣሉ። ዚናን ሐላል የሚያደርጉ ሰዎች ይመጣሉ። እርስ በርስ ጦርነት፣ አለመግባባት፣ በዓለም ላይ ያለው ነገር እነሱ ንዑሳን ምልክቶች ይባላሉ። ከዛ መህዲ ሲመጣ ደግሞ ሊንክ ነው በትልቁ ምልክትና ከዛ ደግሞ ሁለተኛው ምልክት ደግሞ አያተል ኩብራ ይባላል። አያቱል ኩብራ ማለት ትላልቅ ምልክቶች ከሚባሉ የመጀመሪያው ደጃል ነው። ከደጃል በኋላ ኢሳ ኢብኑ መርየም አለይሂ ሰላም፣ ከኢሳ ኢብኑ መርየም አለይሂ ሰላም በኋላ ማን ይመጣል? እንትና ማለት የጁጅ ማጁጅ የሚባሉ ጎግ ማጎግ። ከዛ በኋላ ከጎግ ማጎግ በኋላ ከእንትን የሚመጣ ምንድነው ከአበሻ የሚመጣ አንድ ሰው መጥቶ ካዕባ ማፍረሱ። ከዛ በኋላ እንደገና ደግሞ ሙስሊሞች ጠፍተው መጨረሻ ላይ ቁርአን ይወሰዳል። አላህ የሚል ሰው ሲጠፋ ከዛ በኋላ ሙስሊሞች ሲል ቁርአን ይወሰዳል ማለት ነው። በዛን ሰዓት ማለት ከተወሰደ በኋላ ዳበቱል አርድ የምትባል እንስሳ ከምድር ትወጣለች እና በአላህ አንቀጾች ታስመሰክራለች። ከዛ በኋላ ፀሐይ በጠለቀበት ህይወት ነው ግሱ ቃለ ነው ራሱ ቁል በል የሚለው የሚጥለው ማን ነው? አላህ ራሱ ነው። በሱረቱ በቀራ ምዕራፍ 2 ቁጥር 252 ላይ እንደዛ ነው። እነዚህ አንቀጾች በእውነት በአንተ ላይ የምናነባቸው ሲሆን ያለ አንቀጾች ናቸው። አየህ አንተ በእርግጥ ከመልእክተኞች ነህ ይላል። በሱረቱ ጃሺያ ምዕራፍ 56 ቁጥር 6 ላይ እንደዛ ነው። በአንተ በእውነት ላይ የምናነበው ሲሆን ያለ ማስረጃዎች ናቸው። ከአላህና ከማስረጃዎቹ ሌላ በየትኛው ንግግር ያምናሉ ይላል። ይህንን ነው እየተናገረ ያለ ማለት ነው። ሐዲስ ይለዋል አረብኛው። ሐዲስ ማለት ከዛ አንጻር ነው። ይህን ይመስላል። አይበቃችሁም? እንለያለን እዚህ ጋር ኡስታዝ ጀማል ወይ እስኪ ጓል አስገቡኝ ያለች ነው። ይበቃል። ብቻዬን የሚያወራው እና የሚያገዘኝም የለም። ፕሊዝ ኡስታዝ ኬን ዩ ሪፒት ድገም። ጉግማጉግ የሞንጎል ዳይነስቲ ነው ወይስ የሞንጎሊያውያን እንትን ያልከው? ፕሊዝ ኬን ዩ ሪፒት። ምኑ ልድገመው? የተናገርከው የሞንጎል ጉግማጉግ ነው። ዋወዛ እኔ መች ተናገርኩኝ? መች አወራሁ ስለ ጎግማጉግ? ኦኬ አውርቻለሁ እኔ ዛሬ ስለ ጎግማጉግ። ጎግማጉግ ነው አይ ዶንት ኖ ሳምቲንግ ላይክ ዛት። ስለ ሞንጎ እኔ ስለ ማንጎም አላወራሁም። ስለ ማንጎም ስለምንም አላወራሁም። እኔ አሁን መች ወጣኝ? እኔ ተሳስቻለሁ ማለት ሌላ ቦታ ይሆናል የሰማችሁ ማለት ነው። እዚህ ነበርኩ እያዳመጥኩ እንዴ ከስር። እኔ አላወራሁም። ስለ የጁጅ መጁጅ ነው ያወራሁት። ስለ ጎግማጉግ አይደለም ያወራሁት። ኦኬ ጁጅ መጁጅ ኦኬ ንስቀልሽ ነው። ሁለቱም ያው ነው ትርጉሙ።
ምን ማለት ነው? በኢስላም አስተምሮት አኺሩ አዘማን የሚባል አለ። መጨረሻው ዘመን ጥናት ስካቶሎጂ፣ ኢስላሚክ ስካቶሎጂ የሚባል አለ። በዛ ውስጥ ከሚመጡት ትላልቅ ምልክቶች ውስጥ መካከል አንደኛው የጁጅ መእጁጅ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉት? ሰዓቲቱ አትቆምም፣ ከእርሱ በፊት 10 ምልክቶች፣ ፀሐይ በጠለቀችበት መውጣት፣ የጁጅ መእጁጅ መውጣት፣ ደበቱል አርድ መውጣት እያሉ እስከታዩ ድረስ እያሉ ይላል ማለት ነው። እና የጁጅ ማለት ምን ማለት ነው ሲባል የጁጅ ማለት ያው አጀ ነው ራሱ። አጀ ማለት ደረቀ ከበደ ነው ራሱ ጃጅ ማለት ራሱ ደረቅ ማለት ነው፣ ከባድ ማለት ነው። የጁጅ ማለት አንድ ግለሰብ ሳይሆን ልክ እንደ አጼ፣ ቄሳር፣ ፈርዖን ለንጉስ እንደ አለቃ ለመሪ የማዕረግ ስም ነው። መእጁጅ የሚለው ቃል ደግሞ ማጀ ነው ራሱ። ማጀ ማለት ሸከረ ማለት ነው፣ መረረ ከሚለው ስር ቃል ነው አረብኛው። መጃጅ ማለት ሸካራ መራራ ማለት ነው። መእጁጅ ማለት የእጁጅ መንግስት ነው ራሱ ግዛቱ ነው። ስለዚህ የእጁጅ መእጁጅ ማለት በብራይት ጎግምና ማጎግ ይባላል። በካልኪ ፑራና ደግሞ በህንዶች ደግሞ ኮካና ቪኮካ ይባላል። ኮካና ቪኮካ ይባላል በእነሱ በሂንዱ መጽሐፍቶች ማለት ነው። እና በሰሜን በኩል ያሉ ህዝቦች የነበሩ ናቸው። ዙልቀርነይን መጥቶ ዘጋባቸው ራሱ ዙልቀርነይን የሚባለው ሱረቱ ካፍ ምዕራፍ 18 ቁጥር 93 እና 94 ላይ ታገኘዋለሽ። በሁለቱ ጋራዎች መካከል በደረስን ጊዜ በአቅራቢያው ንግግር ለማወቅ የማይቀርቡ ህዝቦችን አገኘናል። ስለ ጎግ ማጎግ ሲናገር ዙልቀርነይን ወይ የጁጅ ማጁጅ በምድር ላይ አበላሾች ናቸውና በእኛና በእነሱ መካከል ግድብን ታደርግ ዘንድ ግድብን እናደርግልህና አሉት ይላል። ከዛ በኋላ ግድብ አደረገ ማለት ነው። እንትን አላቸው ማለት ነው። ግድብ ተደረገባቸው ማለት ነው። ታላላቅ ቁርጥራጭ ብረት አደረገና አቀለጠና ዘጋባቸው ማለት ነው። ከዛ በኋላ ሱረቱ ካፍ ምዕራፍ 18 ቁጥር 98 ላይ ይህ ግድብ ከጌታዬ ነው አለ። የጌታዬ ቀጠሮ በመጣ ጊዜ ትክክለኛ ምድር ያደርገዋል። የጌታዬ ቀጠሮ ተረጋገጠ አለ እሱ ሲናገር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? አላህ ልክ እንደ የጁጅ ማጁጅ ግድቡን ይከፍታል አሉ ወደፊት። ኢማም ቡኻሪ ላይ ያለልሽ ራሱ ማለት ነው። ስለዚህ ከዛ አንጻር ነውና ወደፊት የሚከፈት ነገር ነው ማለት ነው። የጁጅ ማጁጅ የሚባሉት ከሰሜን ይመጣሉ ማለት ነው። ይሄ ነው። እነማን ናቸው የሚለውን አይደንቲታቸውን ነው የፈለግሽው? አዎ ፕሊዝ። እነሱ ማለት እንትኖች ናቸው እኮ ሞንጎሎች ናቸው። ሞንጎሎች የነበሩ ነው የተረፉት ናቸው ሞንጎሎቹ። ሞንጎሎቹ እንትኖች ናቸው። አይነ መጭማጫ ብለው ነው ያስቀመጡት ረሱል ሰለላሁ ዐለይሂ ወሰለም። አይነ መጭማጫዎች ተብለው የተባሉ ናቸው። አጫጭር ናቸው ራሱ እንትናቸው ማለት አይነ መጭማጫ የሚባሉት ነገሮች ናቸው። ግድቡ ሲገደብ ተርፈው የተረፉት ናቸው። እነዚህ አሁን ቱርክ የምትዩ የመጀመሪያ ኦሪጂናል ሞንጎሎቹ ቱርኮች ናቸው። እስቲ ጠይቂ እስቲ ራሱ ቱርኮች የመጀመሪያዎቹ እነማን ናቸው ብለሽ ታያቸው። አናቶሊ የሚባሉት አናቶሊያውያን የሚባሉት እነሱ ናቸው፣ ሞንጎሎቹ ናቸው። ከዛ የተረፉት ተረከ ተባሉ። ተረከ ማለት ተረፈ ማለት ነው። እና ትርፉ ቱርክ ተባለ። ቱርክ ማለት ራሱ ቃሉ ራሱ የአረብኛ ነው። ራሱ ቱርክ የሚባሉት ማለት ነው። አናቶሊያውያን የሚባሉት ማለት ነው። ኦኬ። ግን እነዚህ ሞንጎሎች ስንል እነዚህ ኤዥያ ያሉት ሞንጎላውያን ናቸው። እነዚህ ቢግ ዳይናስቲ የነበራቸው ትልቅ ኤምፓየር የነበራቸው እስከ ቱርክ ድረስ ኤምፓየር የነበራቸው እነሱ ማለት ነው። ኦኬ። እነሱን ይገልጻቸዋል ቁርአን ውስጥ። እነሱ ጎግ ማጎግ የሚባሉት እነሱ ናቸው። ዋው ኢንትረስቲንግ። ኦኬ ኦኬ። አሁን ይሄን ይመስላል። ስለ ጎግ ማጎግም ባይብል ያወራል። አንቺ ታውቂዋለሽ ራሱ መጀመሪያ ዘፍጥረት 10:2 ላይ ታገኘዋለሽ። 10:2 ላይ የአፌ ልጆች አሉ ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤልና ሞሳና ቴራስ የሚባሉት ማለት ነው። ወይም አንደኛ ዜና መዋዕል 1:5 ላይ ታገኘዋለሽ። የአፌ ልጆች ማለት ነው። እና እነዚህ አሉ። ሞሳ ታውቂያለሽ አይደለ? ሞስኮ ማለት ነው፣ ራሻ ሩሲያ ማለት ናት ሞሳ። ቶቤል ደግሞ የአፌ ልጅ ነው። ያውና ጆርዲያ ነው ጆርዲያ የምትባለው ጆርዲያ የምትባለው ጆርጂያ የምትባል ታውቂያለሽ? ጆርጂያ ወደዛ አካባቢ ናት ማለት ነው። የሁለቱ ሀገር ማለት ነው ራሱ። ከዛ በኋላ ደግሞ የሚከተሉት ከጎግ ጋር አካባቢ አይደለ ጆርጂያ? አብረው የሚከተሉት ፋርስ ነው። ፋርስ፣ ኩሽ፣ ፉጥና ለማገዝ ይነሳሉ። ስኬል ምዕራፍ 38 ቁጥር 5 ላይ ፋርስ ማለት ኢራን ናት ከሱ ጋር የምታገዘው ከነ እንትኖች ጋር። ኩሽ ማለት ኢትዮጵያ ማለት ደግሞ ሱዳንን እነ ግብፅ እነ ኢትዮጵያ ወደፊት ይከተላሉ። እሷን የጎግ ማጎግን ተከትለው ይመጣሉ ዓለምን ለማጥፋት። ፉጥ የምትባለው ደግሞ ሱዳን ናት ራሱ። ፋርስ ኤላም ናት፣ የሴም ልጅ ነው፣ የአሁኗ ኢራን ናት። ኩሽ የካም ልጅ ነው፣ የአሁኗ ኢትዮጵያና ሱዳን ያግመታ። ፉጥ የምትባለው የካም ልጅ ነው፣ የአሁኗ ሊቢያ ናት። በተጨማሪ ከሱ ጋር ማን ይወጣሉ? ከጎግ ጋር ማን ይወጣሉ? ጋሜርና ቴርጋሜን ይመጣሉ። ስኬል 38:6 ላይ ጋሜር የያፌል ልጅ ነው፣ የአሁኗ ኢራቅ ናት። ኩዌትንም ያመለክታል። ቴርጋሜን ደግሞ የጋሜር ልጅ ነው፣ አርሜኒያን የምትባሏ። እነዚህ ሀገራት ሁሉ በአጠቃላይ ይሰልፋሉ ጎግ ማጎግ ሲመጣ፣ የጁጅ ማጁጅ ሲመጣ። ናይስ። ኦኬ
ከዛ ደግሞ ሁለተኛ ጥያቄ ይሄ በጣም ኢንትረስቲንግ ቶፒክ ነው ለእኔ ሂስትሪ ነው ግን ኢብራሂምና አብርሃም አሁን ለምሳሌ በባይብል አብርሃም የሚባለው በቁርአን በእስላም ኢብራሂም የሚባለው ሴም ፐርሰን ናቸው ላይክ በአገላለጽ አንድ ናቸው ሴም ፐርሰን ነው ቋንቋ ነው ሊንግዊስቲካል ዲፈረንስ ነው ያለው በአረብኛ ምን ይባላል አብርሃም በአረኛ ባይብል ምን ይባላል ብለሽ ጠይቂያቸው ሰዎችን ኦኬ ማን ይባላል ኢብራሂም አብርሃም ኢብራሂም ገብርኤል በአረብኛ ባይብል ምን ይባላል ጅብሪል ዳንኤል 8 ላይ እንደዛ ነው የሚናገረው ገብርኤል መጣ ሲል ገብርኤል ለሚለው ቃል ጅብሪል ነው የሚለው ዳንኤል 9 ላይ ያለው ገብርኤል ነው የሚለው ጅብሪል ነው የሚለው እሺ በአረብኛ ባይብል ላይ ማርያም ምን ትባላለች መርየም ትባላለች ማለት ነው በአረብኛ ባይብል ላይ ኢየሱስ ማን ይባላል ኢሳ ኢየሱ ይባላል ኢሳ ክላሲካል አረቢክ ነው ሁለት አይነት አጠቃቀም ነው የሚጠቀሙት ክላሲካል አረቢክ ላይ ሲሆን ኢሳ ይባላል እንደገና ደግሞ የላተር አረቢክ ላይ ሲሆን ደግሞ ኢየሱ ይባላል ማለት ነው እንደዛ ነው እንትን የሚባለው ማለት ነው እና ኢብራሂም ሙሳ ምናምን የምትያቸው አንድ አይነት ነው እንትኑ ኦኬ ሶ ነቢይ ሙሐመድ እንትን ከማለታቸው በፊት ተውራትና ኤንጅል ወረደ ለኢሳና ለሙሳ ነው የወረደው መጀመሪያ ከዛ እንዲናገሩ ነው ለህዝብ ሄደው እንዲናገሩ ነው ሙሐመድ የሚባል አንድ ነቢይ ኦኬ ነው አይነል እንደዛ ሳይሆን የራሳቸው ህግ አላቸው ትምህርት አላቸው አሁን እኛ ቁርአን ላይ ይሄኛው ፈርድ ነው ይሄ ነገር ሙስታሀብ ነው ይሄ ነገር ስንል ይሄ ነገር ሐላል ነው ይሄ ነገር ሐራም ነው እንደምንለው ሁሉ ራሳቸውም የራሳቸው ሸሪዓ አላቸው ይሄ ነገር እንትን ነው የተከለከለ ነው ይሄ ነገር የተፈቀደ ነው የሚል የራሳቸው አላቸው ኢሳም ሙሳም እንደዛ ሆኖ ነው የመጡት እሺ የመጨረሻ ጥያቄ ኡስታዝ ሙስሊም ከሆንከ how come እንዴት ነው አንተ ባይብል እርሶ ወይም ደግሞ አንተ I don't know how to call you ባይብልን እንዴት ነው ሞር ከክርስቲያን ሞር በደንብ የምታውቀው how come that ኧረ እኔ በደንብ አላውቀውም ኧረ ከክርስቲያን የበለጠ አውቃለሁ ብዬ አላምንም እኔ እውቀቴ በጣም አናሳ ነው ምናልባት ዝም ብዬ እንትን ነው ፍትፍት ምናምን ነገር ስለምወድ ፍትፍት ነገር የማገኘውን ስለማካፈላችሁ ነው እንጂ እኔ የምር መናገር ጥሩ ጥብስም ቅቅልም ክትፎ ምናምን ደግሞ አለ እነሱ ጋር ራሱ ከኔ የሚበላልጡ አሉ ክትፎ ምናምን ጥሩ ነገር የሚያቀራርቡ ሰዎች ሊኖሩ ይችላሉ እኔ ግን ያው ፍትፍት ምናምን ነገር ያለ ስንቄን ማግኘት ደግ ነኝ ብታይ በቃ አንጀት አይችልም የሚገርምሽ ነገር በቃ ደግነቴ መሬት አይነጥም ብታይ እኔ ደግ ስለሆንኩኝ ነው ያለኝ የሚመስለው ደግነቴ ነው ያለኝ እንጂ በቃ ያለኝን ስለምሰጥ ነው እንጂ ብዙ ሀብታሞች አሉ ብዙ እውቀት ያላቸው ሰዎች አሉ እና እኔ ልዩነቱ ምንድነው እኔ ደግ ነኝ የመጣው ለእናንተ ፍትፍቷንም ምናንም ስንቄ ላይ አብረን እንብላ ምናምን ብዬ አካፍላችኋለሁ ማውቀውን ነገር እንጂ ብዙ ማላቃቸው ነገሮች አሉ በባይብልም በቁርአንም በክርስትናም በእስልምናም በተለያየ ነገር ማለት ነው እና አንጻራዊ ነው እውቀት ማለት ከዛ አንጻራዊ ኦኬ እሺ ጀማል ተቋርጦልን ኡስታዝ ጀማል አይ አለውን ሰው እየፈለኩ ነው ታች ኦኬ ኡስታዝ የምትፈልጉን ጥያቄ ያለ ልንቀጥል ስለሚመቸኝ ማለት ነው አረ ጠይቂ ታገኝቶ ነው እንዴ አንዴ ቢሮ ከዛ ባለው ገብቷል ማሻአላህ ምርጦች አላህ ይጨምርላችሁ ቀጥይ ማሂ እሺ ጀማልዬ ይብቃን አይደለ ወይስ ማሂ ጥያቄ አለኝ ያለች ነው ኡስታዝ ኦኬ እሺ እሷን እናስተናግድና እንውጣ ማለት ነው መርሐባ እሺ ዙሁር አዛን ብሏል ኡስታዝ ገባ ነው እሺ በቃ ስጨርስ ደውልልኝ ሀቢቢ እሺ ስጨርስ በኋላ ላይ ከሰገድክ ምናምን በኋላ ይደውላለሁ እሺ ኡስታዝ እሺ መልካም እሺ ጥያቄ ምን መሰለህ ኡስታዝ ኢሳይያስ ላይ ያው መጽሐፍ ቅዱስ ላይ ነው የምጠይቀው ነው ቁርአን ምናምን ብዙ እንትን አላልኩም ኢሳይያስ ላይ እግዚአብሔር ያህዌ እኔ ፈጠርኩኝ እኔ ሰማያትን አጸናሁ እያለ ብቻውን እንዳልሆነ ይናገራል እና ከጣዖታት አንጻር ነው እንጂ አብና ወልድን እያጣቀሰ አይደለም ነው ያሉኝ ነበር እና እንዴት ነው እሱ የሚታየው ጣዖታት ምንነት ናቸው ወይስ ማንነት ናቸው
ምንነት ናቸው። ጣዖታት ማንነት ናቸው እንጂ ማንነት የላቸውም ማለት ማይ ማንነት የላቸውም። ማንነት ያለው ሰው ማንነት የሚኖረው ያው ፐርሰን የሆነ ነው ራሱ። አሁን ጣዖታውያን አንጻር ከሆነ ከኔ ጋር ምን ነበር ማለት የነበረበት ማን ነበር አይደለም ይላል እዛ ጋር who was with me ነው የሚለው። ከኔ ጋር ማን ነበር? ኢሳይያስ 44:24 ላይ ከእኔ ጋር ማን ነበርን የሚለው ማንነት አልነበረም ነው እያለ ያለው። ስለዚህ ወልድና መንፈስ ቅዱስ ማንነት ከሆኑ አልነበሩም። መላእክቶችም ማንነት ከሆኑ አልነበሩም። እያወራ ያለው ማን ነበረ ነው የሚለው who was with me ከኔ ጋር ማን ነበረ? ኢሳይያስ 44 ላይም ቁጥር 24 ላይም 44:6 ላይም 46:5 ላይም ኢሳይያስ 45:22 ላይም ኢሳይያስ 45:6 ላይም ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይም ትንቢተ ዮኤል ምዕራፍ 2 ቁጥር 27 ላይም ከእኔ በቀር ማንም አምላክ የለም ነው የሚለው። ማንም ስለ ማንነት ነው የሚያወራው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። ማንም ስለ ማንነት ነው የሚያወራው። ከኔ በቀር ምንም እዚህ ቤት ውስጥ ምንም የለም ካልኩኝ ድመት የለም፣ አይጥ የለም፣ ጥንዚዛ የለም፣ በግ የለም፣ አህያ የለም እያልኩኝ ነው ያለሁት። ምንም የለም ከኔ በቀር ደግሞ ቤት ውስጥ ማንም የለም ካልኩኝ ስለ ማንነት ነው። ዘሴም ኔቸር ከኔ ጋር ከኔም ባህሪ ጋር የሚካፈሉ ሚስቴ የለችም፣ ልጆቼ የሉም፣ አጎቴ የለም፣ አክስቴ የለም፣ እናቴ አባቴ የለም እያልኩኝ ከኔ ብቻዬን ነው የዘረጋሁት አለ። እኔ የሚል አለ አንድ ራሱ እኔ አኒ ማለት እኔ ማለት ነው። እኔ ሲንጉላር ፐርሰን ነው ራሱ። ከእኔ በቀር የሚለው እኔ የሚለው ማን ነው ስትያቸው አብ ነው የሚለው ይልሻል እኮ። አብ ከሆነ ለምንድን ነው ከእኔ እያለ የሚናገረው? እኔ ካለ ወልድና መንፈስ ቅዱስን አያካትትም ወይ? አይ በቃ አንጻራዊ ንግግር ነው፣ ከጣዖታት አንጻር ነው ይልሻል። ከጣዖታት አንጻር ከሆነ ጣዖታቶቻችሁን ከሆነ ለምን ሶስቱም አይናገሩም ማለት ነው ራሱ ማለት ለምንድን ነው ሶስቱም የማይናገሩት? ሶስቱም አሉ አይደል? ሶስቱም ከሆነ የሚናገሩት ሶስቱም ከኛ በቀር ሌላ አምላክ የለም ማለት ነበረበት። ከኛ ጋር ማን ነበረ ብሎ ነበር ማለት የነበረበት። ከእኔ ጋር ማን ነበረ ከኔ ጋር ስዘረጋ ሰማያትን ብቻዬን የዘረጋሁት አለ ራሱ። ከዛ በኋላ እሱ አይደለም አሁን የሚገርመው ኢሳይያስ ምዕራፍ 45 ቁጥር 5 ላይ ያለው ጥቅስ ነው በጣም የሚገርመኝ። ሰማይና ምድርን የፈጠረው አምላክ እንዲህ ይላል አለ። ማንን? ኢየሱስን እንዲህ ያለው ምን አለው? እጠብቅሃለሁ አለ፣ እጅን ይዛለሁ አለ፣ የዕውሩን ዓይን ትከፍት ዘንድ የተጋዙትን ከጊዜ ታወጣ ዘንድ እልክሃለሁ አለው ይላል። እንዴ ኢሳይያስ 44:24 ላይ ያለው ከኔ ጋር ማን ነበረ ያለው አምላክ በሁለተኛ መደብ ኢየሱስን ምን ለዋለሁ? እኔ እደግፍሃለሁ፣ እጠብቅሃለሁ አለው። እጠብቅሃለሁ ሲተኛ የሚጠብቀው ማን ነው? ይሄ ይጠብቃለሁ። ሰማይና ምድርን ሲፈጥር የነበረው ምን አለው? ኢየሱስን እጠብቅሃለሁ፣ እጅን ይዛለሁ አለው። እጅን ይዛለሁ፣ ደግፌ ያዝኩት ባሪያ ይላል። ይደግፈዋል አቅም ስለሌለው። ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ ደክሞት ሄዶ ነበር፣ እንትን ብሎ ነበር፣ አረፍ ብሎ ነበር ከመንገድ ደክሞት። የሚደክም ነው። ይሄኛው ግን የማይደክም ነው። አንዱ አምላክ ሰማይና ምድር የምዳርቻውን ላይ የፈጠረ ነው። አይደክምም አይታክትም ነው የሚለው። ማስተዋሉም አይመረመርም ነው የሚለው። የማይደክም አምላክ ነው ያለው። ስለዚህ እጠብቅሃለሁ አለው። ለምን? መዝሙረ ዳዊት ምዕራፍ 124 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም አለ። የሚተኛው ማርቆስ 4:37 ላይ ሲተኛ ኢየሱስ በተኛበት ሰዓት ላይ ሐዋርያቶቹ ቀስቅሰው እንደ ስንጠፋ አይገድምን አሉት ይላል። ቀሰቀሱት ተኝቶ። ስለዚህ አየህ እኔ እጠብቅሃለሁ ይላል። ቢተኛም እሱ ችግር የለውም። ኢየሱስ ቢተኛ የሚጠብቀው አምላክ አለው። ደስ የሚለው እሱም ብቻ አይደለም እኛንም ይጠብቀናል። የሚጠብቅ አምላክ ነው። በጥበቃው ላይ ምን የለበትም? የኛ አምላክ እንቅልፍ የለበትም። ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ እርሱ አለ ማንገላታትም እንቅልፍም አትይዘውም ነው የሚለው አያተል ኩርሲ ላይ። ስለዚህ ኢየሱስን ሲጠብቅ የነበረው ነው አሁን ስትመለከችው ማለት ነው። ከዛ በኋላ ምን አለ? ከማህፀን ምን ያለ አለ የሰራ የሚቤዝ እግዚአብሔር እንዲለ ከማህፀን የሰራ ምን ይላል አለ እንዲህ ይላል አለ ምን አለ? ብቻዬን ነው ሰማይና ምድር የፈጠርኩ አለ። ይሄ ከማህፀን የሰራው ደግሞ ኢየሱስ ደግሞ ምን አለ? ኢሳይያስ 49 ቁጥር 5 ላይ ከማህፀን የሰራኝ እግዚአብሔር እንዲህ ይላል አለ። ኢየሱስ ራሱ እዛ ውስጥ ከተተው ራሱን ምን ይላል አለ? ምን ይላል አለ? የእስራኤልን ነገዶች እንድትሰበስብ ባሪያዬ ትሆን ዘንድ እስከ ምድር ዳርቻ ድረስ አለ መድኃኒትና ብርሃን አድርጌ ልኬአለሁ አለኛል። ማን ያለው? ያ ቅድም ኢሳይያስ 44:24 ላይ ያየሽው አንዱ አምላክ ኢየሱስን በሁለተኛ መደብ ሲያናገረው ኢየሱስ ደግሞ ምን አለ? ከማህፀን የሰራኝ አለ። ከማህፀን የሰራ የሚበዝ እግዚአብሔር እንዲህ ይላል አለ። ስለዚህ ከማህፀን የሚሰራው ሁሉንም የሰራው ነው። የተሰራ ነገር ምን አይሆንም? አምላክ አይሆንም። ኢሳይያስ ምዕራፍ 43 ቁጥር 10 ላይ እናንተ የመረጥኳችሁ ምስክሮቼ ናችሁ አለ። ምስክር ነሽ። ካሁን በኋላ የቂያማ ቀን ትጠይቂያለሽ አንቺ ልጅ። ምስክሮቼ ናችሁ አለ። ምን ብላችሁ ምስክሮቼ ናችሁ አለ? ከኔ በፊት አምላክ አልተሰራም፣ ከኔ በኋላም አይሰራም አለ። ፈጣሪ አይሰራም፣ አምላክ አይሰራም አለ። ኢሳይያስ 49 ቁጥር 5 ላይ ደግሞ ከማህፀን የሰራኝ ይላል። ኢየሱስ የተሰራ ከሆነ
አምላክ የማይሰራ ከሆነ የተሰራው ኢየሱስ ያልተሰራውን አምላክ እንዴት መሆን ይችላል ነው ጥያቄያችን። ከማዕፀን ምን ያለኝ አለ እየሰራኝ አለ። ኢሳያስ 43:10 ላይ ደግሞ አምላክ አይሰራም አለ። ከኔ በፊት ከዚህ በፊት አሁን ከምናገረው በፊት አምላክ ከተሰራ ከኔ በኋላም ደግሞ አይሰራም አለ። ከኔ በኋላ ከዚህ በኋላም ደግሞ ወደፊት አይሰራም አለ። ስለዚህ ድንግል ማርያም ማዕፀን ውስጥ ታዲያ የተሰራው ምንድን ነው? ማዕፀን እስከ ማዕፀን የሰራኝ የሚለው የተሰራው ምንድን ነው ብለን ስለ ምንም ጥያቄ የለውም። የተሰራው ሰው ነው የተሰራው። አምላክ አይሰራም አይሰራም። አምላክን የሰራው ደግሞ ማንም ሊኖር አይችልም። አምላክ አይሰራም። ከተሰራ በማን ነው የሚሰራው? ራሱ አምላክ ከተፈጠረ ማን ነው የሚፈጥረው? ሁል ጊዜ ደግሞ የሚገርምሽ ነገር ማሂ፣ ሁል ጊዜ ደግሞ የኢየሱስ ክርስቶስ ፈጣሪ ተብሎ የሚቀርበው በቁርአን ማን በባይብል ደግሞ አብ ብቻ ነው። መንፈስ ቅዱስ የት አለ የፈጠረው ኢየሱስን አብሮ? ለምንድን ነው ኢየሱስ ክርስቶስን የሚፈጥረው የፈጠረው አባቱም የተባለው አምላኩም የተባለው? ለምንድን ነው እሱ አምልኮስ የሚያቀርበው ለሱ ብቻ ለምን ይሆናል? መንፈስ ቅዱስ የት ገብቶ ነው? ሶስተኛ አካል አይደል እንዴ? እኩል አይደሉ እንዴ በስልጣን? ከኔ አብ ይበልጣልና ይላል ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ። ለምንድን ነው ከኔ አብና መንፈስ ቅዱስ ይበልጣሉ ያላለው? ለምንድን ነው መንፈስ ቅዱስ ነው የማያካትተው? ለምንድን ነው ከእንትን ዝቅ ያለው? እሺ ዝቅ ስላለ ነው። እሺ ከአብ ብቻ ነው እንዴ ዝቅ ያለው ኢየሱስ? መንፈስ ቅዱስ የት አስገባችሁት? የተረሳው አምላክ ፎርጎትን ጋድ የሚባለው ሁል ጊዜ በቃ ይረሱታል። በጸሎት ላይ የለም፣ በስብከት ላይ የለም፣ በውይይት ላይ የለም። ምንም ከጨዋታዎች አንድ ቀንም ትዝ ብለው ሁሌ ደግሞ እንዳኮረፈ ነው እሱ። እንዳኮረፈ ሁሌ ማሂ እንዳኮረፈ ሁሌ። አይ ከምሬ እኮ ነው የምነግርሽ። አንድ ቀንም እንኳን ምስጋና ምናምን አያቀርቡለትም። አምላክ ሆኖ ቢሆን አምልኮ የሆነ ነገር አይቀርብለትም። እኔ አላውቅም። ራሱ እኔ ማውቀው ኢየሱስ ነው ሲመለክ ማውቀው ቸርች ውስጥ ሃሌሉያ የሚባለው የናዝሬት ኢየሱስ ነው። ሐዋርያት ሥራ ምዕራፍ 5 እኮ ይጠቅሳሉ። እሱ ለእንትን ነው እኮ። አይ ለእሱ የሚያወራው መንፈስ ቅዱስ ማታለል አምላክን እንደማታለል ነው። እዛው ላይ እኮ ይናገራል። መንፈስ ቅዱስን የሰጠን አምላክ ነው ይላል እዛው ላይ። መንፈስ ቅዱስ የሰጠው አምላክ ነው። እዛ ጋር የዋሹት መንፈስ ቅዱስን መዋሸት አምላክን እንደመዋሸት ነው የሚቆጠረው እንደ ባይብል ከሆነ ማለት ነው። ልክ እንትን ላይ ማለት ነው። ያዕቆብ ከመላኩ ጋር ታግሎ መጨረሻ ላይ ከማን ጋር ታገልክ ነው የተባለው? ከአምላክ ጋር ታገልክ አለ። መላኩ አምላክ ነው ማለት አይደለም። መላኩን መታገል ግን አምላክን እንደመታገል ነው የሚቆጠረው። መንፈስ ቅዱስን ስለዋሹ አናንያና ሰጲራ ጴጥሮስ ምንድን ነው ያላቸው? እግዚአብሔርን ዋሽታችኋል፣ አምላክን መንፈስ ቅዱስን ዋሽታችኋል አላቸው። መንፈስ ቅዱስን መዋሸት እግዚአብሔርን መዋሸት ነው። መንፈስ ቅዱስ የራሱ እንትን ስለሆነ ማለት ነው፣ የእሱ አትርቢት ስለሆነ ማለት ነው እንደ ባይብሉ። ከዛ አንጻር ነው እንጂ እንትን ነው። እና ብዙ ጊዜ የምንጠይቃቸው ጥያቄ ታውቂያለሽ አይደለ? በክርስትና ውስጥ አንድ አምላክ አለ። የአንድ አምላክ የማይወልድና የማይወለድ ያልወለደና ያልተወለደ የማይወልድና የማይወልድ አምላክ አለ። ታውቂያለሽ ይሄንን? እኔ ድሮ አላውቅም ነበረ። ለብዙ ለረጅም ጊዜ ያልወለደና ያልተወለደ የማይወልድና የማይወለድ አዎ ያልወለደና ያልተወለደ አላውቅም። የት ነው ያለው? ጉድ ያውቃሉ፣ ሙስሊሞች ያውቃሉ። በክርስትና ውስጥ ክርስቲያኖች የሚያመልኩት የማይወልድና የማይወለድ ያልወለደና ያልተወለደ አምላክ አለ። አብና አብ ደግሞ አብ ወልዷል፣ የባህሪ ልጅ ይላል። አብ ይወልዳል፣ ወልድም ይወለዳል። የማይወልድና የማይወለድ አምላክ አለ አለ። የሚያመልኩት አምላክ አለ። የማይወልድ የማይወለድ ያልወለድና ያልተወለደ አምላክ አለ። እኛን ይቃወሙናል። እኛ አላህ አይወልድም አይወለድም ብለን ስንል አልወለድም አልተወለድም ስንል የሚቃወሙናል። ነገር ግን እነሱ ራሳቸው የማይወልድና የማይወለድ መንፈስ ቅዱስ ይወልዳል ይወለዳል? አይወልድም፣ ይሰርጻል ነው የማውቀው። ይሰርጻል እንጂ አይወልድም አይወለድም አይደለ? አልወለድም አልተወለድም አይደል? ወልዷል ተወልዷል። አምላክ አይደለም መንፈስ ቅዱስ? እኔ አንድም ቦታ አይቻላቅም። ግን አምላክ አይደለም። አያመልኩትም አይመለክም? ያመልኩታል፣ ይመለካል። በቃ ስለዚህ የሚመለክ ስንገባ ምንጸልዩ በመንፈስ ቅዱስ ነን። እግዚአብሔር መንፈስ ቅዱስ አምላክን ለምኑ ነው የሚሉን ገና ስንገባ። መንፈስ ቅዱስ ሆይ ምናምን